ግብጽ ኤርትራ የደገፈችበት ብዙ ታሪክ ምክንያቶች አሉ። ወይ ዘገብ ተዛኔሩ ኮይኑ ኤርትራ ከም መጓፂ ንኢትዮጵያ ቅሳነት መክሊ መሳርሒ እምበር ግብፃውያን ኤርትራን የደገፉበት ወይም ግብጽ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት የኢትዮጵያ ስራ ለመስጠት ኤርትራ ናጽነታ ክትረክቦ ሉዓላውነት አረጋግጣ ክትነብር ትኽእል ብልሓሳብ አይነበረን። ኤርትራ ነፃ ሀገር ትሆናለች፣ ሉዓላዊ መሆና በሰላም ትኖራለች ብሎ አይደለም። ሓደ ካብ ዓብዪ ስትራቴጂያዊ ፀገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝህልዎ ቁፅጣር ናይ ግብፂ ብዘይካ ዘይምርግጋ ናይተን ኣብ ውሽጢ ማይ ዝብገሰሉ ቦታ ዘለዎ ሃገራት መሳሪ ዝብል እምነት ዘለዎ ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላሉ በስተቀር ይህን ውሃ እኛ እንቆጣጠረው የሚል የጸና እምነት አላቸው። እዚ ኣብታው ጥማምታ ተበይሩ ማሕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ። የግብፅ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ አለ። ይህንን ነው ዋናው ኬዝ እና ኮዝ። ይሄ ከሆነ ይህንን መሰረት ያደረገ ምላሽ ለመስጠት ሰዎች መስራት ይኖርባቸዋል። ከዛ ባለፈ ግን ምንም የሚባል ምንም የሚቀየር ነገር አይደለም። ኔትወርኩ እንደዛ አለም ምንም አለም ያ ነገር አይቀየርም። ዋናው ጀስት ኮዝ እና በሽታ ያለው ከዚህ ጋር መሆኑን ሁሉ ሰው ሊያውቅ ይገባል ማለት ነው። አናግኛል በጣም ስለዚህ በጣም ሀሳብ የሚበትን ነው። ኤንዋይ እንደምታውቁት ነው ዞሮ እኛም ማሸነፋችንን እያወቅን በዛ ደስታ እንድናይ ነው የምንለው። ብዙ አሻጥር ነው እያከሸፍን ያለ ነው። በቀን አንድ ጊዜ መግባታችን በራሱ ትልቅ ነገር ነው። የተለያየ ነገር ቢያቆራርጥም ይሄ ራሱ ለታሪካችን ዋና ነገር ነው። ማንም ምንም ቢል አንድ ቪዲዮ በቀን ሰርተን የኢትዮጵያን ጠላቶች በራሳቸው ስራ ራሳቸውን ይቀባል። እሱን ማረጋገጥ እፈልጋለሁ። ልመና ስለሰለቸን ነው፣ እውነት ይዞ መለመን ስለሚያሳፍር ማለት ነው። የኢትዮጵያ ዲጂታል 2025 ሲጠናቀቅ ዲጂታል 2030 ሲከበር ትኩረት የተሰጠባቸው መስኮች አሉ። አንደኛው በፋይናንሻል ሴክተር ሰው ገንዘብ ማስገባት፣ ማስወጣት፣ ማዘዋወር ነገሮች ማቅለል አለብን። ባንክ እየሄደ ብቻ ሳይሆን ከራሱ ስልክ ከቤቱ ሆኖ ገንዘብ ማዘዋወር አቅሙ ማድረግ አለብን የሚል እቅድ ነበር። በዚያ መሰረት በሞባይል መኒ በቴሌብር ብቻ ሳይሆን ባንኮች ባላቸው ሶፍትዌር ጭምር በቢሊየን የሚገመት ትራንዛክሽን ማካሄድ ተችሏል። ብዙ ሰዎች ገንዘባቸውን በቀላሉ በኦንላይን ይቀያየራሉ። ያ ጊዜን ቆጥቧል፣ ፍጥነት ጨምሯል። በሌላ መንገድ ደግሞ መንግስት ሰርቪስ የሚሰጥባቸው ሴክተሮች አሉ። ለምሳሌ ንግድ ፍቃድ ለማውጣት ወይም ገቢዎች ገቢ ለማስገባት እነዚህም ኦቶሜት ተደርገው ገንዘብ የሚሰበሰብበትን ላይሰንስ የሚሰጥበትን ጊዜ እንዲያጥር ከፍተኛ ስራ ተሰርቷል። በሎ ኢንፎርስመንት ኤጀንሲስ ፖሊስ አካባቢ፣ መከላከያ አካባቢ የተሰሩ ስራዎች አሉ። በአጠቃላይ በሀገር ደረጃ በመቶዎች የሚቆጠሩ የኦቶሜሽን ስራዎች ተሰርተዋል። ለምሳሌ መሶብ ብንወስድ ሰርቪስ ለመስጠት መታወቂያ ለማውጣት፣ ፓስፖርት ለማውጣት የመሳሰሉ ጉዳዮች ለማድረግ የመሶብ አገልግሎት በከፍተኛ ደረጃ የተስፋፋ ነው ያለው። እነዚህ ሁሉ አስፈጻሚ ሳይድ ያሉ ስራዎች ከህግ አውጪው እና ህግ ፈጻሚው ጋር ካልተያያዙ አጠቃላይ መንግስት ቁመና አያመጣም። በአስፈጻሚው ሳይድ ቅድም እንዳነሳኋቸው በጣም በርካታ ኦቶሜሽኖች ተሰርተዋል። የፍትህ ስርዓት ደግሞ ትልቁ ጥያቄ ነው። የኢትዮጵያ ህዝብ ፍትህ በገንዘብ ይገዛል፣ በዘር ይገዛል፣ በሃይማኖት ይገዛል፣ በጾታ ይገዛል። በዚህ ምክንያት ፍትህ አላገኘም፣ ፍትህና ፍትህ አይረጋገጡልኝ የሚል ስሞታ አሉ። ያን ለመቀነስ አንዱ መፍትሄ ኦቶሜሽን ነው። ኦቶሜሽኑ አራት ስለዚህ ጠቅላይ ሚኒስትሩ የሚሄዱበትን ሁናቴ ማየት እና ሰዎች ደግሞ ያሉበትን ሁናቴ ማየት
የነዛ ዓላማም ግልጽ ነው። መጀመሪያ ለመግቢያ እንዳደረኩት የሻዕቢያ ተልዕኮ ይሄንን ነው የሚመስለው። ለዚህ ነው እኛ ኤርትራን ገንጥለን እንድንሄድ ያደረግነው። ሻዕቢያ የተሰራውና የተፈጠረው በግብፅ የህልውና ጠባቂ ሆኖ እንጂ በራሱ ቆሞ ይቀጥላል ተብሎ አይደለም ብለው ነው። ይሄ ካልገባን እኔ መቼስ ቢሆን ይገባ ነበር። ይባስ ብሎ ፖለቲካችን ደግሞ ወደ አርቲስቶችም እንደሄደ እናያለን። እና መዳን ለሚፈልግ ሰው በትዕግስት ሊያስተምረው ሊያሳውቀው የሚፈልገውን ነገር እንዲያውቅ ነው በዚህ ቁፋሮ ኢትዮጵያ ላይ የምንመጣው የምናገር። ሰውን እየታዘብ ነው። ሰው መታረቅ ያቃተው ከራሱ ጋር ነው። ሰው ማወቅ ያቃተው ራሱን እንጂ ነገሮችን። ሰው የሚበጀውን የሚያድነውን መጠቀምና የራሱን አስተዋጽኦ በበጎ ለማድረግ ነው የተቸገረ ያለው። ውሸቱን ከተለያየ ቦታ ይቀርማል። ቅዠቱን ከተለያየ ቦታ ይቀርማል። ከጥቂት ቅዠታሞች ቅዠቱን እየቀረመ ከነሱ በላይ ቅዠታም እየሆነ በቅዠት አብዶ ይጠፋታል እንጂ ውጤት አይመጣም። አንድ ጀስት ኮዝ የሚያመጣ ጽንፈኛ ያለ እኔ እነዚህ ጽንፈኞች የሚያደናብሩት ሰው ራሱ ምንም የሚያሳዝን ማለት ነው። ምክንያቱም የሚያድነውን የናቀ ሰው ደግሞ ልፋቱን ማግኘት አለ። የልፋቱ ውሎ የት ነው ያለው? ምን ያደረገ የማይነክሰው ነገር የለም። ተወደደም ተጠላም ኢትዮጵያ ትቀጥላለች። ወንድ የሆነ እኮ ምንም ያን ሁሉ ማለትም አያስፈልግም። እኔ እንደው አሁን ደግሞ በተለይ ከባንዳዎች ጋር የሚልከሰከሱ ሰዎች ሁሉ እንዳሉ እንዲጠፉ ነው የሚፈልጉት። እንዴት ዋሽንግተን ዲሲ አካባቢ ዓለም ፀሐይ ወዳጆ አርቲስት ዓለም ፀሐይ ወዳጆ አንዷ አርቲስት ዓለም ፀሐይ ወዳጆ የጣይቱ ማዕከል የሚል ተቋም አቋቁማ በዚህ በዲኤምቪ ኤሪያ በተለይ ስም ኖሯት ስትንቀሳቀስ እንደነበረ በሌሎች ስቴቶችም ጭምር እንደዚህ አይነት ነገሮች ጣይቱ ማዕከል በሚል እንዲስፋፋ ለማድረግም ብዙ ጥረት ሲደረግ ነበር። የጣይቱ ማዕከል ዝግጅትና ፕሮግራም አገዛዝን በኪነ ጥበብ የሚሸነቁት ፕሮግራም ነበር። አንፎርቹኔትሊ ስርዓት ለውጥ ተደረገ ሲባል ተንደርድረው ወደ ሀገር ቤት ገብተው ካገዛዙ ጋር እጅ የነሱ ሰዎች መካከል አንዷ ሆነች። እችን አርቲስት መረር አድርገን ተቸን። ልክ አይደለም። ለምን ታገዘች ለምን ተደገፈች የሚል ነገር ባይኖረንም ቤት ሲሰጥ የቤት ዕቃ ሟሉ፣ መኪና ሲሰጥ ነዳጅ ሙሉልኝ አይነት ወደ እና ምን ታይ ለሷ ፋንሲ ቤት ለቤቷ ፋንሲ ዕቃ ለክብሯ የሪፐብሊካን ጋርድ አጃቢ ምናምን ሲመደብ በአማራ ሕዝብ ላይ ድሮን ይታዘዝ። ከ4 ሚሊዮን በላይ ተማሪዎች 2 ዓመት አልፎ 3ኛ ዓመት ወደ ትምህርት ቤት አለ። ኧረ እባክህ እንዳንተ አይነት ደንቆችን የሚነዳው በሰቆቃ በሰቀቀን ማንገታቸውን ደፍተው ተሳቀው ዋይ ይሄ ልጅ እንደኔ አሁን ላይ ልክ ነው ማለት ይችላል። ምክንያቱም ዛሬ ያልተገለጠ ነገር የለም። ይሄ ልጅ ትምህርት እንዲዘጋም እንዳለና ታላቁ እስክንድር ብሎ በእስክንድር ስም እየማለ እየተገዘተ እስክንድር ያው እንደምታዩት እሳት የነካው ፔስታል መስሎ ተጨማትሮ በሱ ስም የለመነ መውጫ ያሳጣው አንዱ ሰውዬ ቢኖር የእስክንድር ፊት አውራሪ የሰውዬ ነው። ከኔ በላይ ብዙ ሰዎች ታውቃለህ። ይሄ ልጅ አሁን ለምንድን ነው የማልፈርድበት ካላችሁ ይሄ ልጅ ምንም ነገር እጁ ላይ ይሄ በሚናገረው የሚደናገር ሰው ራሱ ክፉ ሲሆን በውስጡ ጥላቻ ስላለ የታመመና ከሱ ከዚህ ከሀብታሙ አያሌው የባሰ ስለሆነ እንጂ የሀብታሙ አያሌው ንግግር ጤነኛ ሆኖ አለ። ቅናት ነው። ቅናት፣ ምቀኝነት። ይሄማ በየሰፈራችን እኮ አለ። ዛሬም እኮ ብዙ ሰው ይሄ ዘረኝነቱ ጎጠኝነቱ ምናምን ይዞት ምንም እውነት ቢሆን እናንተ ላይ ከተናገሩት አልሰማም የሚል ስንት ሰው ያለ።
በጎ ነገርን እውቅና ከመስጠት እኮ አልጀመርንም። ዛሬም ድረስ እኮ ብዙ ሰው በሽተኛ ሆነ። ለምሳሌ መንግስት የሚባለው የሰራውን ስራ እውቅና ከመስጠት የሚጀምር ሰው የለም። ለምሳሌ ኢንትሮ ላይ የኢትዮጵያ መንግስት የሰራውን ስራ ኢንትሮ ላይ ካደረኩ ሰው ማየት አይደለም። ምንድን ነው ለማግኘት እኔ ባለቤት ለመሆን ቢሆን ጥሩ ነበር። መዳረሻው ዛሬም ልቅሶ ነው፣ ነገም ልቅሶ ነው፣ ጉዞውም ወደ ልቅሶ ነው። ከዚህ የተሻለ አይደላችሁም። ያበደ ጥላቻ ያወረው ስኬት የራቀው ስብስብ ለሆነ በጥላቻ ሆነ ቦታ ላይ ተሰብስቦ የሚያለቅስበትን የጥፋት ፖለቲካ የረከሰ ሰውነትን እንደ ሰው ማቆምና በሰው ፊት እንኳን ማሳየት የማያስችል የረከሰ ፖለቲካ ነው ያለውና እዚህ ፖለቲካ ላይ ቆሞ በውጤት የማይለካ ምንጊዜም ቢሆን ወደ ጉድጓድ ራሱን በራሱ እየቀረቀረ የሚያጠፋ ፖለቲካ ነው እኛ ሀገር ያለ። እኔ ሰው እንዲተርፍ ራሱ አልፈልግም እኮ የምለው እውነቴን። ለምን ጥረት ብዙ ዋጋ ይከፈላል። አይኑ እስኪጠፋ ገንዘቡን ኪሱን እየበረበረ ሞባይል ላይ የሚያየው ጊዜውን ሁሉ የሰጠለት ነገር ቤቱ እንዲያፈራ ፈልግለት። እኔ እንድሞት፣ ሰው እንዲያልቅ፣ ሰው እንዲፈናቀል፣ መንገድ እንዲዘጋ፣ የሰዎች እንባ እንዲፈስ ያለ ሁሉ የእሱ እንባ እንዲፈስ፣ የሰዎች ደም እንዲፈስ ያለ ሁሉ የእሱ ደም እንዲፈስ፣ ሰዎችን የሚያፈናቅልና በሰዎች አጠቃላይ ኪሳራና መከራ ላይ ብቻ ሲሸቅል የኖረው ሁሉ የዛንን ክፍያ እንዲያገኝ፣ እዛ መከራ ውስጥ ሆኖም ደግሞ ከእንደነዚህ አይነት በቴሌቪዥን እና በምን በጣም የጠገቡ ናቸው እና ከዚህ ጋር የራሱን ቤት እያፈረሰ አብሮት ካለው ጓደኛው ጋራ የሚጣላን ሰውም ደግሞ መፍረስና ምን ማለት ለዛ ለመፍትሄው የሰራ ሰው የልጅን አጀንዳ የሆነው እኮ ጀስት ከሱ በታች ነን ማለት ነው። እሱ የሚሰራውን የሚያይ ሰው አላው እውነት ለመፍትሄው ሰው ካልሰራ ይበለው የቀጣፊ አገር ነው ያሉት አለና ወደዛ ነው። አሁንም መጸጸት አያስፈልግም። ፖለቲካው ግን ቀዳሚና ተከታይ ጠፊ እንጂ አትራፊ የሚሆን የለም። ምክንያቱም እኔ ከ96 ጀምሬ ያየሁት የኢትዮጵያ ፖለቲካ በሽተኛ ጤነኞች የሚሰባሰቡበት መድረክም አይደለም። አማራጭ የማይገኝበት ሆኖ እንዲጣል ታጋይነት፣ ነፃ አውጭነት፣ ምሁርነት፣ ሀብታምነት ወግ ምናምን የሚባለውን ነገር በሙሉ ሃይማኖተኛነት፣ የሃይማኖት አባትነት ምናምን የሚባለውን ነገር ሁሉ እንዲረክስና እንዲጠፋ ትክክለኛ ሰዎች በዛ ቦታ ላይ ቢመጡ እንዳናምናቸው ሁሉ ነው ይደረጋል። ለምሳሌ ሰበር ዜና ለመውጣት እንጂ ሰው ለመጥቀም የዚች ሴትዮ ምንም ነገር ይደረግላት ምን ጎዳው ሀብታም አያለ። እኔ እንዳጠቃላይ እንደውም የምወቅሳቸው አርቲስቶች በህዋት ቅርጽ ብቻ ነበሩ እየተሰራችሁት። ለምንድን ነው አርቱን ወደፊት ማውጣት ጥበባዊ ኪነ ጥበቡን ለማውጣት ወደፊት ተቸገራችሁት? ባለፈው ነዋይ ደበበ እንደዛ ብሎ ሲዘፍን ስንት ነገር ያደረጉ እውነትን መናገር ሀገሬ ሀገሬ ማለት በቻሉት አቅም ለእውነት መፍጨርጨር ኃጢአት የሆነበት ሀገር ከዛም መሳደብን አሁን እዚህ መጠቁ የኦሮሞማ መንግስት፣ የህወሓት መንግስት፣ የሻዕቢያ መንግስት፣ የእስላም መንግስት፣ የክርስትና የኦርቶዶክስ መንግስት እያልኩ ባወራ የሚሰበሰባል እብደት እኮ ነው። አሁን ማውራውን ሰው 6 ሰው እያየው በቃ 6 ሰው ከተጠቀመ የእውነት የሚምራችሁ በቂ ነው በቂ ነው። ያለውበትን ዘመን አይነው አውቃለሁ። ከ2008 ጀምሮ ስልጣን አያኮራም። ከ2008 ጀምሮ ነው ማለት ሀብት አያኮራም፣ መሳሪያ አያኮራም፣ ጉልበት አያኮራም፣ እውቀት አያኮራም። ሁሉ ነገር ከንቱ የከንቱ የሆነበትን ዘመን ነው እያዩ ያለው። ሰው የዋለበትን እንዲያገኝ በትክክል እንዲያገኝ እግዚአብሔርን በኖህ ዘመን ከቀጣ ዛሬ ለምን አይቀጣ? እግዚአብሔር ገሞራና ሰዶምን ካቃጠለ ለምንድን ነው ዛሬ የማያቃጥለው? ሰዎች በተሰጣቸው ሀብት፣ በተሰጣቸው ስልጣን፣ በተሰጣቸው እውቀት፣ በተሰጣቸው ዘመን
በተሰጣቸው ማንኛውም የፈጣሪ ጸጋ ላይ የሚባልጉ ሰውን ከሰው የሚያገዳድሉ ከሆነና በዛ ላይ ቁጣውን አውርዶ ስንሰማው የኖርነውን ነገር ካላሳየን እንዴት ነው? እኔ እሱ ጋር ነኝ እንጂ እዚህ ምድር ላይ ባሉ ሰዎች ልክ አይደለም። ይሄ ጎጥ ያበሰበሰው መንደርተኝነት ያረከሰው አፉ ምናዙ ከየት ተነስቶ የት እንደሚደርስ ሁሉ የማይ ጥላቻ መነሻው መዳረሻው ጥፋት ብቻ የሚሆን ቁጭት የሚባል ቀልብ ህሊና የሚባል የሌለው አንገትና ጭንቅላት የሌለው አንገቱም አይዟዟ አእምሮውም እንደ ሰው የማይወስ አጥፊ ጋር የሚጨፍር አጠፋ ሞተ ልበል እንኳን የእውነቱን የውሸት ሞተ፣ ተዘረፈ፣ ገደለ። እኔ ሰው በጣም ነው የሚያሳስበኝ። ለምን የዛሬው ውሏችን ነጋችንን ስለሚያበላሽ ነጋችንን ስለሚወስኑ ማለት ነው። መርጦ ማየት መርጦ መስማት እንዴት ሰው ያቅተዋል? እንዴት ሰው የሚጠቅመውን አይሰማም? በገዛ እጁ ይሄንን ላይክ ዲስላይክ ማድረግ ይችላሉ፣ ላይክ ማድረግ ይችላሉ፣ ሳብስክራይብ ማድረግ ይችላሉ፣ አንሳብስክራይብ ማድረግ ይችላሉ። እያጫወትኩት እያለ አላጫወትም ብዬ መውጣት ይችላል። ይሄው ዩቲዩብ እንዴት ዝም ብዬ በላው፣ ገድለው፣ ቆረጠው፣ ፈለጠው የሚል ነገር ሰው ሲመገብ ብሎ ምንድነው መቀጠልን አይደለም። ማፈር እኮ አለብን። በቃ የዓለም ታሪክ የኛ ታሪክ ነው። ተወደደም ተጠላም የዚህ ዘመን ታሪክ የኛ ታሪክ ነው። ሰዎች በሌሉበት የሐሜት ፖለቲከኛ ያሉሻሉሽ ፖለቲከኛ አሁን የሆነን ሰው አምጥቼ እዚህ በሃማ ሐሜተኛ አለ ምን ይሰራል? እንደ አይነት ትምህርት በጣም ነው የሚያሳስበው። እኔ ምቀኝነት፣ ጥላቻና ክፋት ያወረው ህብረተሰብ ነው። በተለያየ ዛሬ ጎጃም ከደጀን ደብረ ማርቆስ፣ ደንበጫ፣ ዳንግላ ከዛም ጎንደርና መተማ ደውያለሁ። እውነታውን ራሱ መሬት ላይ ያለውን ለህዝብ ሊጠቅም በሚችልና ካለንበት ቆሻሻ ነገር ሊያወጣ የሚችል ንግግር መናገር ግዴታ ስለሆነ ነው። ዓላማዬም እሱ ስለሆነ ነው መናገር። የተደናበረ ሰው ምናምን ምን ዕቃ ይደፋ ይሆናል እንጂ ምን ያደርግ። እኔ የማድነው እሱ የሚያድነኝ የእሱ ክብር የእኔ ክብር አብሮ ሆኖ ኢትዮጵያን የሚያሻግር የሰው ልጆችን የሚያድን ገላጋይ የሚሆን ዓለም ካለችበት ችግር ውስጥ ሊያወጣ የሚችል መፍትሄ የሚያመነጭ ሰው ነው። ይሄ የህወሓት ሽንት የህወሓት እሳቤ የወረሰው ከህወሓት በላይ ህወሓት አዛኝ መሳይ የሰሜን እዝ ያስተምረን ነበር። ሰዎች ብንሆን እንኳን እዛ በመጽሐፍ ቅዱስ በቅዱስ ቁርአን የተተረከ ታሪክና በሐዲስ ላይ የተቀመጠ ያስተምረን ይቅርና በራሳችን ላይ የደረሰው ታሪክ እንኳን አላስተምረን ብሎ አሁንም መርዶ ከሌ ገደለ፣ ታንክ ማረከ፣ እንተናን ተቆጣጠረ ምን አለ። በዝልክ ሰንካላ እኔ እንደ አይነት ሰንካላ ትውልድ አይቼ አላውቅም። በታሪክም በፊክሽንም በሆነ በዝንጀሮና በጦጣ ተረትን ሰምቼ አላውቅም። ሁልጊዜ መከራ የሚያስደስት ሌቦችን እጃቸውን የሚቆርጠው የጉምሩክ መቆጣጠሪያ ፍርድ ቤት ላይ የሚሰራውን ጥመት ለማስቆም ዲጂታላይዜሽን የገንዘብ ዝውውርን ለመዝጋት የሚሰራው ነገር አይታይም። እንጽዳ፣ እንልማ፣ ከዓለም ጋር እኩል እንሰለፍ የሚሉ ሌሎች ዓለም መጥተው ሲያደንቁን እኛ እሱን ማየት አንፈልግም። ሐሜት፣ ቡጨቃ እንዲህ አይነት የተረገመን ህብረተሰብ እግዚአብሔርን የማመረው በማኑ ወይ ማዳን አለበት ወይ ማጥፋት አለበት። አለዛ እግዚአብሔር አለ ምን ይሰራል? አለዛ ቀጭነት የት ላይ አብይ የሚባለው የሰው ስርዓት ያቋቋመው መሪ የማይችለውን ይህን ለምን አያደርግም ብያለሁ። መጀመሪያ ከሚችለው ከእግዚአብሔር ኩን ብሎ ይሁን ብሎ አዝዞ ፍርድ ሲፈርድ ማለት ነው። ከዛ በኋላ ነው ወደ ሰዎች ስርዓት የሚችለው እግዚአብሔርን ሳላማር እና እሱን ማድረግ ያለበትን እንዲያደርግ ሳልጠይቅ የሰዎች ስርዓት ምን ሊያደርግ ፈልጋል? ከኔ ጀምሮ ምን እያደረኩ እንደሆነ አላውቀው። እያንዳንዱ ጠማማ ወልማማ ምን እንደሚሰራ ያውቃል። ለዛ ነው አልላቀቀው ያለ ክፋቱ ነው። በየቦታው ላይ ስናየው የራሳችን ቆሻሻ ስራ ነው የያዘው። የራሳችን መጥፎ ስራ ቁጠባ ባንክ ላይ እንደምንቆጥበው መጠላለፍን ከህወሓት በላይ ህወሓት ከሌሎች ሀገራት በላይ
ሌላ ጠማማነትን ወርሰን አንዱን አንዱ በማጥፋት አንዱን አንዱ በመናቅ አንዱን አንዱ በመንከስ የኛ ስኬት የሚረጋገጥ ነው። ዛሬ እስኪ እያንዳንዳችሁ እችን ቪዲዮ የሰማችሁ እስኪ ራሳችሁን እዩ። ጉብ ባለች ኢትዮጵያ ከፍታ ነው። ከዚህ ስም ተነስቶ እንዳትወርድ፣ ይሄን ነገር ቀጥል፣ ይሄ ነገር ያስፈልጋል፣ በዚህ መልኩ ይሄ ይጎላል፣ ይሄን ወደዚህ እንውሰደው፣ ይሄ በዚህ ይቀጠል የሚል ሰው አልመጣም። እንደውም ኢትዮጵያ እያሉ ወዳቸው የነበሩ ሰዎች ሁሉ ሌቦች ሆነው የድሃ ሀብት የሚዘርፍ ሆነው አግኝቻለሁ። የሰዎች ቅጣት ቀላል ስለሆነ ፈጣሪ በደንብ እንዲቀጣቸው ነው የተባለው። በኢትዮጵያ ስም የሚነግድ በኢትዮጵያ ስም ብዙ ነገር የሚያደርግ በጎ ነገር ለማየት እንኳን ጊዜ ያጣል። ወልቃይት እንዲሆን ራያ እንዲሆን እከለ የሚባለው እዛ ሰዎች ሞቱ፣ ንጹሃን ተጨፈጨፉ፣ ሰዎች ተፈናቀሉ። ፋኖ እዚህ ገባ ፍንንንን ያለ ቅሌታ ማለት ነው። ያበደ የራሱን ግዴታ ሳይወጣ ፍንንንን ብሎ አሁን መጣላችኋ። ተማሪዎች እንዳይማሩ ያቀጣጠለው ነገር እየተረከል መጣ። አሁን ላይ ጀግናው ፋኖ ታንክ ማረከ፣ አሸነፈ፣ ጋሸናን ተቆጣጠረ፣ ከሌን ተቆጣጠረ ሲላቸው የነበረው ነገ በዛ ጉዳይ ላይ እየተጨፈጨፉ ያሉ ምንም የማያውቁ ህጻናት፣ ወጣቶች አሉ። ጥላቻ ያወራቸው እናት አባቶች፣ የሃይማኖት መሪዎች፣ የመንግስት አመራሮች የነሱን ብልግና መሸፈን ያድርገው ክላሽ አስታጥቀው ወይ ገለው ወይ እንዲገደሉ እያደረጉ የሚጫወቱ ወራዳ ክብረ ቢስ አመራሮች እየተጫወቱባቸው ያሉ ህጻናቶች አሉ። ነገ ደግሞ የነዛ ሞት ይቆጠራል። ዛሬ እንዳሸናፊ ይወራል፣ በዛ ይለማል። ነገ ደግሞ መምህራን እንዲገደል ያደረገውና መምህራን ገዳዮችን ጀግና ያለው ሰውዬ አያችሁ 8 ሚሊዮን ተማሪ እንዲህ ሲሆን እያለ ይመጣል። በህይወቱ ሀብታሙ አያሌው በጎ ነገር ሲያስብ አይታችሁ ነው። ባለማየት ብቻ ብዙ መንገድ ዘጋ ነበር። ግን በማየት ዩቲዩብ የሚከፍለው ከሆነ ላይቭ ላይ 2000 3000 ሰው እየተከታተለው ለምን ዓለም ይገልበጥ እያለ ማይል ምን አገባው? ከሌሎች የተለየ እሱ ላይ አይደርስበት። ለምን ግልብጥብጡ የማይወጣ እሱ ያን ያክል እያገኘ እየሸቀለበት አሁንም ይገልበጥ እያለ ሞቱንና ውርደቱን የሚቃረም ትውልድ ዛት ከተሰበሰበ ለስለሽ እንግዳ ምኑ እንትን ይባላል። ለምን አሁንም አይሆን መሬት ማትገለበጥ ወገኔ? ስልጣኑ ነው ሀብቱ ነው። ምን አሁን እንደዛ ከሆነ ምን ያስቆረቆኝ? ለምን አሁንም አይሆን? ይሄ ግን ሰብና ስለሆነ ነው እውነቱን ለመናገር የምንጥረው እንጂ የሰው ኦር እንደዛ አይነት አይደለም። እዚህ ዩቲዩብ ላይ ገንዘብ ለማግኘት ሰው የሚሰራ ከሆነ ውሸታም መሆን መቻል፣ የሰዎችን ስሜት እየተከተለ ርዕስ መስጠት፣ ተምኔል መስራት፣ ፕሮግራሙንም ማሳጠር፣ ዩቲዩብ አልጎሪዝሙ ሪከመንድ እንዲያደርግለት ልክ ከእውነቱ ጋር ሳይሆን ከዩቲዩብ አልጎሪዝም እና ከሚከተሉት ሰዎች አንጻር ሁሉ ነገር መስራት አለበት። ይሄን ሌሎች ዩቲዩብ ላይ የምትገቡ ሰዎች ካላችሁ እሱ ነው ሪከመንድ ማድረግ። እንደኔ ጣጣ ውስጥ ገብታችሁ ብዙ መከራ እንድትከፍሉ አልፈልግም። ቀጠለ አርቲስት። አሁን ደግሞ እቺ ሴትዮ ምንስ ብትሆን ምን አገባው ምቀኝነት ነው ይላሉ። ሀዘን በየቤቱ ገባ። እሷ ያዳነች አበቤ ሚዜ ካልሆንኩ አለች። እህቷስ ብትሆን ምን አገባ? ምቀኛ እንዲህ አይነቱን ርካሽ የሚቀበል ርካሽ እንደምታውቁት ቆሻሻ ያገዛዙ ዋነኛ የፕሮፓጋንዳ መሳሪያ ወደ መሆን ራሷን አሸጋግራ በጣይቱ ማዕከል የግጥም ምሽትና ፕሮግራሞች አገዛዙን የሚሸነቁጡ ኪነጥበባዊ ሙያቸውን የሚጠቀሙ ሰዎች ያንን መድረክ ተጠቅመው አገዛዙን ከሸነቆጡት በፈረስ ክላስ ኢትዮጵያ መሄድ ወይ ምናምን ሊቀር ነውና ያ ፕሮግራም እንደምታዩት ባለፈው ይህ የልጁ ችግር አለ።
በሚሰራው ገብተህ ለሰላም መድረክ ሲዘጋጅ እናውራ እስኪ እናውራ ማለት ነውር ነው የሚል ስብስብ መድረኩ ባይቀርብ ኖሮ ይሄው እኔ የምከተለው ነው። ምን ያርጉ ታዲያ? ወጣቶች እንዳይገቡ ኦርሸንዴ ላይ ሆነ ፋኖ ላይ ያሉ ልጆች መድረኩ የሰላም አማራጩ ቢቆም ኖሮ ዛሬ ላይ መንግስት ምን ያርጉ ታዲያ? የፈለጉ በቃ አንድ ጊዜ ተሳስተው ወጡ፣ ከወጡ በኋላ መመለሻ አጡ፣ የፈለጉትን መሆናቸው አግባብ ነው ል ነበር እኮ ነው። ራሱ በሐሳብ መሞገት እንዴት መድረኩን ባይክሰል በራሱ የሚገኘው ውጤት ይገኝ አይገኝ ሌላ ጉዳይ። እንዴት መድረኩን እንኳን እውቅና ካልመስጠት ይችላል? ይሄን መንግስት በማስንቆና በግጥም ነው ሸንቁጠን የምናስተካክለው? ይሄን መንግስት በሰላማዊ ሰልፍ ነው የምናስተካክለው? ሰላማዊ ሰልፍ በማድረግ የሚስተካከል መንግስት ነው አሁን ያለው? እየሰራ ነው። ስራውን እውቅና ከመስጠት ጀምሮ በመተቸት በመሞገት ነው የተሻለ አንድ እርምጃ ኦር እውቅና መስጠት በራሱ እኮ ጤነኝነት የሰራውን ስራ ባይሰብ ሌላ እውቀት ቢጠፋ እንኳን በቃ ሰራ ከሚል ብንጀምር በጎነት አንድ አባባል አለ። ይህንን ውሃ እዩት። ይሄ ብርጭቆ አለ። ይሄ ብርጭቆ ሙሉ ነው ኦር ምናምን ብትሏቸው በህዋታዊ ሳቤ ውስጥ ያደገ ትውልድ ግማሽ ጎደሎ ይላቸዋል። ግማሽ ጎደሎ ፖዚቲቭነስ ወይም አዎንታዊ አመለካከትን የተሞላና የኖረ ሰው ደግሞ ቀድሞ የሚያው ሙሉነትን ስለሆነ ግማሽ ሙሉና ግማሽ ጎደሎ ብሎ ይህችን ግማሽ ውሃ የያዘ ብርጭቆ ብታቀርቡላቸው አሁን ያለው ትውልድ በሙሉ ባዶ ነው ሊላችሁ ይችላል። አብዛኛው ባዶ ነው፣ አይታየውም፣ የሆነ ነገር ባዶ ነው ሊላችሁ ይችላል። አንዳንዱ እንደውም ብርጭቆና ውሃ መኖሩን ላያይ ይችላል። አሁን ያለው ውድንብር ነው። ለመፍትሄ ቢሆን ማንም ሰው እኮ ምንም ችግር የለው። አንዱ ቁጭቴ አንዱን የሚያናድደኝ እኮ መንግስትን ካለበት የተሻለ ወደፊት የሚገፋው ስንጠብቅ ጭራሽ መንግስትን እንዲተኛ ምንም ስራ ሳይሰራ ቢተኛ ራሱ አሁን ያሉ ሰዎች ከመንግስት ጋር ሆነው ትራክ ላይ ለመቆም የሚችሉ አይደለም። ተራዘዋዳ ሆነው ከመለፍለፍና የኖሩትን ነገር አሁን መልሰው ከማስተጋባት ውጪ ሌላ ሚሞሪ አልተጫነላቸው። መስደብ፣ መጣል፣ ማጣጣል፣ ሁሉም ሰው መንከስ፣ ማርከስ፣ ተያይዞ ገደል መግባት፣ መጦ መጣል፣ አላምጦ መጣል ብቻ። ይህን ይሰማል፣ ሐሜት ይሰማል፣ ቤቱም ያለውን ነገር ይረብሻል፣ ጤናውን ያጣል። ለተቃውሞ ለቀብር ብቻ የሚሰባሰብ እሳቤ ያለው ፖለቲካ እኛ ሀገር እንዲህ አይነት አሳፋሪ ነገር የለም። በሆነች ምክንያት እንኳን ይሄ ልጅ አሁን የሻዕቢያ መንግስት እንዴት እንዳደናነቀው አይታችኋል። ምን ማለት ነው? እሱ ስራውን ነው እየሰራ ያለው። ይቺ ሴትዮ ምን ከዚህ በፊት የሰራቻቸውን ብዙ ዝርዝሮችን አላውቅም። እንደ አርቲስት የተጀመረባትን ዘመቻ አይቼ ነው ወደዚህ ላመጣቻለሁ። የማይነክፉት እንደሌለና እኔ የሆነ ቦታ ላይ ሆኜ አመልጣለሁ የሚል ሰው ባይጃጃል ብዬ ማለት ነው። የሚንቁ ሰው ሁሉንም ሰው ነው የሚናገረው። እኔ እዚህ ጋር አንድ ሚዲያ ላይ ያለ ሰው ለምሳሌ እነዚህ ብር የሚያገኙ ሰዎች ገንዘቡም ገንዘብ እንዲሆንላቸው በጎ ነገር ሰርተው በጎ ሳቤ በጎ አመለካከት ሲሆን ሌላ ቫልዩ አድ የሚያደርግ ንግግርና አመለካከት ሰርተው ቢሆን ደስ ይለኛል። ተጨማሪ ሀብት ይሆናል። ዛሬ ምንም ነገር ቢሰበስቡ ነገ እጅግ በጣም አሳፋሪና ሰቆቃ በተሞላበት ሁኔታ ገንዘቡ እንደሚያጡት እርግጠኛ ነኝ። ዛሬ በእነዚህ ባንዳዎች የሚጮሁና የሚያጫጩ ሰዎች ጤናቸውን እንኳን ይዘው ቢቀጥሉ ደስ ይለኛል። እንደማይሆን ስለማውቅ ነው የምናገረው። ኢትዮጵያን ማንም ይሁን ማንም እንደማያሸንፋት አውቃለሁ። እኔም 2 ዓመት ይሆነኛል አሁን ታህሳስ ሲመጣ ቢያንስ እየተናገርኩ እንደፈለኩ ሰውን ማውቀስ ይችላል። ለምን 2 ዓመት ለፍልፍ ያለው። ተረጋጉ፣ ሰው ሁኑ፣ ራሳችሁን አግኙ፣ ሰው ኢትዮጵያዊ እውነትን እንናገር። እነዚህን 3 ፒላርቲዎችን ይዘን በቅንነትና በታማኝነት ነገሩን ራሳችን ባለቤት ሆነን እናስተካክል።
የሚል እሳቤ ነው። ይህንን የሚያጎለብት ከኔ የተሻለ ብዙ እውቀት ያለው ብዙ ሰው አለ፣ ብዙ ሀብት ያለው ብዙ ሰው አለ። እኔ እየተቆራረጠም ቢሆን ቢያንስ በቀን አንድ ጊዜ እንደምንም መግባት አለብኝ፣ ይህን ግዴታ መወጣት አለብኝ ብዬ ነው። ፕላስ ከዛ በላይ ደግሞ የምናሸንፍበትን እድል እያደረግን ነው። ይሄ በሆነበት ላይ የሆኑ ኮሜዲ ፊልሞችን እኮ ያለው ሰዎች ስንት ሺህ ሄዶ እዛ ተጎልቶ እዛ ተጎልቶ ያለ ሰው በቃ እዛው ይጎለት። በሀገር ጉዳይ ላይ ምንም ስኬትም ቢመጣ ውርደትም ቢመጣበት በቃ ያንን ድራማውን እያየ ቁጭ በል። ሙዚቃ ላይ ተጎልቶ የሚውል ሰው ካለ ሙዚቃውን እያዜመ ይቀመጥ። ምንም ነገር ቢመጣበት አሜን ብሎ ይቀበል። ዛሬ ላይ ለሀገራችን የሆነ ነገር እናድርግና ሀገርን ካቋቋምን በኋላ ሙዚቃው ይደርሳል፣ ድራማው ይደርሳል፣ ኳሱ ይደርሳል። የኖርነው ግን ከዚህ በፊት ማንቸስተር እና አርሰናል ሲገጥሙ አጥር ገልብጦ ከመግባት ባልና ሚስት ከመጣላት በላይ ከጓደኛው ጋር በጩቤ እየተዘነጣጠለ ስንት ወጣት ነው ሽባ ሲሆን የሚኖረው። ሀገሩ እንደ ሀገርነት ከመቀበል ይልቅ እናት አባቱ የሰሩትን ቤት ቢሆን በክፍል ለመነጣጠልና ለማሳነስ የሚሄድ ማነስን ታላቅ ብሎ የሚጠራ ታላቋ ትግራይ፣ ታላቋ አማራይ፣ ታላቋ ኦሮማይ እያለ በዚህ ልክ ቁንጽልና ጎደሎ የሆነ ትውልድ ነው ስንሰራ የኖር ነው። ከዛ ለመውጣት እንዲህ በቀላሉ አሁን ሙሉ ቀን አያለው፣ ባገኘሁት አጋጣሚ ነው ዳሳለሁ፣ ሰዎች ኮመንታቸውን አያለው። ከዛ ተነስቼ ነው በትንሹ 4 ሰዓት 3 ሰዓት 5 ሰዓት ያክል በቀን ውስጥ እንባበሉ በተለያየ ቦታ ላይ ጊዜ ካለ ሶሻል ሚዲያ አሰስመንት ሰራ ለኔ የሚያሳስበኝ ህዋት የሚባለው የሚያወራው ሻዕቢያ የሚያወራው ግብጽ የምታወራው ወይም ሌሎች መንግስታት ኢትዮጵያ ላይ ያሉ ጠላቶቻችን የሚያወሩት አይደለም። ለኔ የሚያሳስበኝ እኔ የሚያሳስበኝ ኢትዮጵያዊ ነኝ የሚል ማህበረሰብ ራሱን እንኳን ለማጥፋት ፈንጂ በሆዱ እየዋጠ አምሮውን ራሱ በራሱ ለማፈንዳት የሚያደርገው ጥረት አብሮት ካለ ሰው ጋር በጥላቻ እያበደ በዘረኛነት እየቆጠረ ትዳሩን የሚያፈርስ ሃይማኖቱንም ሆነ ማንኛውም ነገሩን እየጠቀሰ ድንጋይ አንስቶ ለመበጣበጥ የሚሄደው ያ ማህበረሰብ ነው። ለኔ የሚያሳዝነኝ ትልቁ ችግር ምን ሆነው እንጂ ሌሎች መጥቶ አይደለም የሚጫወት። ይሄ ልጅ መናገሩ አይደለም በዚህ ስር ተኮልኩሎ ያሉ ሰዎች ናቸው። ይሄን ልጅ የሚነዳቸው ከበሽታው ላለመናገር በዚህ ባለው በሰብሰው በቃ የት ነህ የት ነው የተወለድኩት ምናምን ለምትሉ ደጀን ነው የተወለድኩት። ከቦታው ከምኑ ጋር ምናምን ብላችሁ የምትጎሉ ከሆናችሁም እዛ አካባቢ ላይ ያለው አማራ ክልል አይደል? አማራ ክልል ላይ ያለ አማርኛ የሚናገር አማራ በሉት፣ ኦርቶዶክስ በሉት፣ አማራ ነኝ ወይም በእናንተ ቋንቋ ማለት ነው። እኔ እንደኔ ግን ሰው ነኝ፣ ኢትዮጵያዊ ነኝ። እውነትን ለመኖር እጥራለሁ። ከነዚህ ውጭ የሆነን ሁሉ እጠላለሁ፣ ጸየፋለሁ፣ አቆሻለሁ፣ አጠፋለሁ። በራሳቸው ስራ ራሳቸውን ይጠፋሉ። በዓለም ላይ እንድኖር የሚያደርገኝ ቋንቋ ሰው መሆን ነው፣ ኢትዮጵያዊ መሆን ነው፣ እውነትን መኖር ነው። እዛ የት ነህ ምናምን እያላችሁ ለምትራዩ ሰዎች ደጀን የተወለዱ። ስለዚህ ደጀን ይሄ ለምን እንደፈለጋችሁት በተደጋጋሚ የምትልኩልኝ ሰዎች ስላላችሁ ማለት ነው። እና እናንተ ባንዳ ሆናችሁ እንኳን ሻዕቢያ የሚጋልባችሁ ግብጽ የምትነዳችሁ ባላችሁበት ሀገር ላይ ሆናችሁ ተስፋ ቆርጣችሁ የምትነፉ ነፋፋዎች እናንተን ፈርቼ እኔ ለሀገሬ እውነትን ይዤ እናውራ ባልኩኝ የሆነ ነገር ብትሉ እዛ ነኝ ያስኩት ነገር ነው እንጂ ማስፈራራት ያለበት ያስኩት ነገር እውነት ሆኖ ኢትዮጵያዊነት ሆኖ ማንም ቢል ባናቱ ተክሏለሁ እንጂ ምንም እንደማያደርገኝ ያውቃል። ያገዛዙ መሬት ረግጦ ስልጣን ከያዘ በኋላ እንዲቀር ተደረገ። በየዓመቱ አዋጣ ትኬት ግዛ ሲባል የነበረ ህዝብ ገንዘቡን ወጪ እያደረገ የተሻለ ነገር ይመጣል ብሎ ሰው ገንዘብ ሲሰጥ ነበር የሚባለው። አሁን እንደገና ትኬት ሸጦ ገንዘብ የመሰብሰብ እንቅስቃሴ ተጀምሯል። ፕሮግራም የዚህ ልጅ ችግር እንዳልሆነ በዚህ ከተረዳን እሱ ነው የምንለውና መቤት በቀለ ዘላለም አሸናፊ
ደህና ናችሁ? አዎ በጣም በጣም ዘላለም አሉ እኮ የእነሱ ጊዜ አይሆንም ወይ ነው የኔ አሁን ንደትና ምናምን ጀስት አንድ ጊዜ የመጣን ሰው 27 ዓመት አልሰለቸንም? እሱን ብለን ያልናቸው ሰዎች አልመጡ። ፋኖና ግባና ምከርና ዝከር ተብሎ እንደዚህ ተባለ። ዓላማው አማራን እዛው ቤት ውስጥ ለማበስበስ ነው። ተሸክማችሁ ብታመጡትም እዚህ አይገባም ነው እያልኳቸው ያለ። እዛ ቦታ ላይ ያላችሁ ህጎች ወቁት በደንብ። አሁን ያለው ስርዓተ መንግስት በዘላቂ ልማት ነው ዘላቂ ችግሮችን የሚፈታው ብሎ ስለሚያምን እንጂ እንደ ድሮ ህዋት አይነት ቢሆን ኖሮ አሁን ያለው መሪ መሳሪያ ላነሰበት መሳሪያ ማቀበል፣ ትርክቱንም መንገር፣ እናንተ እስላም ስለሆናችሁ፣ እናንተ ክርስቲያን ስለሆናችሁ፣ እናንተ ሰሜን ጎጃም ስለሆናችሁ፣ እናንተ ምስራቅ ጎጃም ስለሆናችሁ፣ አንተ ባለስልጣን ስለሆንክ ነው፣ አንተ ስልጣን ስለሌለ እያለ ካታሊስት የሚያቀጣጥል ውስጥ ነው እየሰደደ በደንብ አድርጎ እዛው እርስ በርሱ ተባቅቶ አስከሬኑን የሚቀብረው ሲያጣ ሄዶ መቅበር ይቻል ነበር። እኔ ትግራይ ላይ ያለው ነገር በዚህ ልክ ማልነግራችሁ፣ ኦሮሚያ ክልል ላይ ያለው ነገር በዚህ ልክ ማልነግራችሁ ውሸት ሊጨመርበት ስለሚችል እዛው ያለሁበትን እውነት በየቀኑ በተለያየ መልኩ ነገሮችን እናወራለን። እንደ ባለቤት ከመንግስት ባለስልጣናት ጋር እኔ ስልክ ኮሚኒኬት አድርጌም እዚህ አላሰማችም። የማላሰማበትም ስለማላምናቸው ማግኘትም አልፈልግም የምለውም እንደዛ ነው። ወቅቱ ልክ ይበል። የምሰራው በጣም ብዙ ስራ ስላለብኝና በወረቀት ችግር የለም ድሃ ልሆን እችላለሁ በዚህ ምድር ላይ። እንደ አይነት በሽታ ደግሞ ባይመጣና ሀገሬ ሰላም ብትሆን ኖሮ እንደኔ ሀብታም አይኖርም ነበር። እግዚአብሔር ይመስገን ከማንም የተሻለ አቅምም ነው የቆየሁት። እኔም እንደዛ አይነት ነው ሰርቼ የሆነ የራሴን ዋጋ አውጥቼ እንጂ ተመጽዋች መሆን አልፈልግም። ሰውም ተመጽዋች እንዲሆን አልፈልግም። ላይጋርጉ እንደዚህ ማለት እኔ እንደ ልመና ስለሚመስለኝ ነው። እኔ በጣም ነው የምሸማቀቀው። እውነቴን ነው። እኔ መስጠት ነው የምፈልገው። እግዚአብሔርም አሁን ሰጭ እንዲያደርገኝ ነው የምፈልገው። ለማኝ መሆን አልፈልግም። እንደዚህ አይነት ልምድም የለኝም። ሰዎችን በጎ ሰዎችን ጥቂትም ቢሆንም ያገኘሁትም እዚህ ዩቲዩብ ላይ እንደሆነ ደጋግሜ አውርቻለሁ። አሁንም ያውቃል ጋሽ ጥበበኝ ጀምሮ እዚህ ዩቲዩብ እንዲጀምር ያደረገኝ ጨምሮ ማለት ነው። በጣም መልካም ኢትዮጵያውያንን እዚህ አግኝቼ የነሱ እሳቤና በጎ ምኞት እንዲሳካ ነው እዚህ በተለያየ መልኩ መረጃዎችን እዛ የማጋልጠው። የነዛ መልካም እህት ወንድሞቼ ምኞት እንዲሳካ ኢትዮጵያም እንደምትሻገር እርግጠኛ እንዲሆኑ ለዛ ነው ዋጋ የምንከፍለው። ችግር የለም እንሰብስባቸው። የሚድኑ ሰዎችንም በዚህ በጭካኔ የምንገስጣቸው። ነገ ምንም ሲሆኑ አንናደድም። ዛሬ ተናደድን፣ ዛሬ ተቆጥተን መከር፣ ባገኘነው አጋጣሚ ተግሳጻችን በምንችለው ሞከር። ሰው አውቃለሁ ምን እንደሚሆን ያኔ አንደነቅ። መልካም ሰዎችን የመጠበቅ ግን ግዴታ አለ። እኔ እዚህ ሳወራ እዚህ አብራችሁ ያላችሁት ወንድሞችን አድማጮችን 7 8 6 ብዬ የማከብራችሁ እያንዳንዳችሁ ሀገር መሪ እኛ ሀገር መሪዎች እንደሆነ የሀገር ማንኛውንም ኃላፊነት ይዘን እንደምንነጋገር ነው እንጂ እንዳንድ ተራ ግለሰብ ሆኜ እንደዛም አይደለም የማያችሁ አድማጭ ተመልካቾችን። እኔም በዛ ልክ ነው በኃላፊነት ነገሩን ሁሉ በኃላፊነት እናደርጋለን በሚል ስሜት እንጂ እንዲህ ዝም ብሎ አውርቶ ለመሄድ አይደለም። እንደዛ ቢሆን አልናደድም። የምሰራውና የምደክመው ስለማቅ ማንም እንደማያመልጥ እውነትን የያዘ ብቻ ድል እንደሚያደርግ አጭበርባሪ፣ ዘረኛ፣ ጎጠኛ፣ መንደርተኛ የሆነ ሁሉ እስከ ቆሻሻው እንደሚቀበል አይነው በደንብ አውቃለሁ። ምክንያቱም እኔ ኢትዮጵያዊ ነኝ። ኢትዮጵያዊ እናት አባቶች አሉ ከፈጣሪያቸው ጋር እየተገናኙ ሁሉ ነገር ገና ሳይሆን የሚያዩ ከነሱ ጋር ከሚያድኑኝ ከሚጠብቁኝ ብዙ ምስጢራትን ከሚገልጡ ሰዎች ጋር ነው እንጂ ጨለምተኛ ሆነው ደናቁርት ሆነው ሆዳቸው እስከሞላ ድረስ ሰው የሆንኩ የሚመስላቸው ስላወሩና ብዙ ኮልኮሌ ከስራቸው ስላጨበጨበ ኃላፊነት ሳይሆን ኩራት የሚሰማቸው ገለባዎችን እንደነዚህ አይነት ሞዴሎችን አለ
መሬትንም ሰማይንም የሚያስታርቁ መፍትሄ የሰጡ መፍትሄ የሚሰጡ አማራጮችን ሁሉ በምንም አይነት መልኩ ጠቃሚ እንጂ ጎጅ ማድረግ የማይችሉ ወደ በጎ ነገር የመቀየር አቅምና ተሰጥኦ ያላቸው ትልቅ ሰዎች እና እኔ ጋር የምትመጡ ሰዎችን በዛ በኢትዮጵያዊነት ክብር ነው የማየው። ለዛ ነው አንድ ሰው ይሁን እኔ ሰው ካላየው እውነቴን ነው ቅልል ይለኛል። ብዙ ሰው ግን እኔ ጋር ኃላፊነት ከጣለብኝ ያንን ለማስደሰት በጣም ነው ኃላፊነት የሚጨምረው። በዛ ስሜት ነው የምናወራው ነው። ከዚህ ባሻገር ይህን ያልፋል ነገር ብዙ ችግር አወራን። ብዙ ችግር ካወራን ብዙ መፍትሄዎችን ባለመስራታችን ተጠያቂዎች ነው። ከእሱ አንጻር አንድ ቀን የተናገርኩት ይበቃናል። ከዛሬ ወር በፊት መሳይ ኤምኤሶች እና ሀብታሙ አያሌው ያወሩትን ቪዲዮ ማየት፣ ከዛ ስለሽም ከአንድ ወር በፊት ያወራው ማየት፣ የትኛውን ነው የኛ ፍላጎት ማበረታታት ያለው? የትኛውን ነው መከተል ያለው? ሰዎች ካላዩት እኮ ሰው አይገባም አይደል? ሰው ለሰው መድኃኒት ነው። እንደ ጉባለች ጌታቸው ረዳና ጻድቃን የሚለውን ማየት ነው። ጀነራል ሞኖ እነሱን ተዋቸው እኔ ኃላፊነት ወስዳለሁ ብሎ ከዚህ በላይ ድፍረት የተሞላበት ንግግር እኔም እየተናደድኩ ነው እንጂ እንደ አይነት ሚስጥር መናገርም የለብን። እነሱን ኃላፊነት በነጣ ችግር ማትሙቱ አትገሉ፣ ከዛ ውጭ አትደርሱም፣ ዘውት ጥፋት አላችሁ። መንግስት ዘረኛ ጎጠኛ ከሆነ የዛው ቀን ድምጥማጡ ይጠፋታል። ከዛ ውጭ ግን አንድ ሰው ፊቱ አይቆምም። ይሄንን የምናገረው እኮ አንድ ኢትዮጵያ ውስጥ ነፃነት ስላለ ነው። በቀላሉ እኔ መንግስትን የታውቋል። መንግስት የሚሰራውን እውቅና እሰጣለሁ። ከዛ ሌላ በማውቀው ደግሞ ለዚህ ሰዎች ከሚያወሩት በላይ እኔ በሌላ ያለውን ነው እዚህ ነው። አንዲት ዘረኛና ጎጠኛ ከዚህ በፊት ኢትዮጵያ ውስጥ በተሰራው ነገር ላይ ይሰራለሁ ቢል የተሰጠው ኃላፊነትና እንደዛ ኢትዮጵያ ውስጥ ያለው ማንኛውም ነገር ለውጡ በጎ ነገሮች የሚመሩት በፈጣሪ ነው። ከዛ ያንን ደግሞ የሚያስፈጽሙ ሌሎች አሉ ብዬ ይሄ ምንድነው ትንቢተን የሚሉ ቅዠታም ሽማግሌዎች አሉ። እንደነዛ ተብሎ ደግሞ አይሆንም። ያንን እሱ ፈጣሪ ያደረገው እንጂ ሰዎች ያሉ ስራው እንደዚህኛው ካውራኑ ይሄው መሳለን ታውቋል። በአማራ ክልል በወሎ አሁንም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ከፍተኛም ተጋድሎ በማድረግ ቦታዎችን መቆጣጠሩን ቀጥሏል። አንከር ሚዲያም ማረጋገጫ ማግኘት ባይችልም ፋኖዎች የሩን ሰራዊት ታንክ መማረካቸውም እየተነገረ ነው። አማራ ክልል በወሎ ያለውን በዋናነት ይዘን ሌሎች መረጃዎችንም ወደ እናንተ እናቀርባለን። የዘውትር ተሳታፊያችን መስመር ላይ ይገኛል። እስቲ ያሉትን መረጃዎች አካፍለን በተለይ የዘውትር ተሳታፊ መረጃ ምንጭ ይሆናል። ሰው ራሱ ጥላቻ ስላወረው ማለት ያንን ጥላቻውን የሚደግምለትን ስለሚከተል እንጂ የዘወትር ተሳታፊያችን የሚባለው ሰው አሸንጉሊቱን ሮቦት አይዶን ነው የታገሪውን የት አይዶን ነው ይሄንን የሚመስል ወሬ በሽ ተራጭቷል። ማውራቻ ይሄንን ካልኩኔን ዩቲዩብን ይከፍሉና ቡትዝ ያደርጉታል። ብዙ ሰው እንዲያየኝ፣ ብዙ ሰዎችን እንዲበክል፣ ብዙ ደናቁርትን፣ ብዙ ተስፋ የቆረጡ ሰዎችን፣ ብዙ እብዶችን፣ ብዙ ጥላቻ የወረሳቸውና ለመገዳደል የሚዘጋጁ ሰዎችን እንዲፈጠር ቡትዝ ይደረግ በከፍል ፕሮሞት ያደርገዋል ቻናል። ስለዚህ ሰው ገንዘቡን ለምን እያዋለው ነው የሚለውን በአይኑ፣ በእጁ፣ ባፉ፣ በምላሱ፣ በጆሮ፣ በገንዘቡ እንደዚህ ምን እየሳበ እንደሆነ አለመርሳት እንጂ ወንድ የሆነ ደስ የሚለው እዚህ 100,000 አሁን 8 ሰዓት ነው 100,300 ሰው አይቶ የጉባለችን ደግሞ አሁን 6 ሰው በ6 ሰው 100,000 ቅራቅንቦን አናቱን እያልን እንደምንሄድ እርግጠኛ ነኝ። በዚህ ቃል ነገ አፍርበታል ወይ ኮራበታል። ይህን ቃል አለማስታወስም ለማያስታውሱት ሰዎች ለነሱ በሚሊዮን ተደርደሩ ሺህ ከሚሊዮን ሁን። በቃ ኢትዮጵያዊነት እንደዛ ለኔ በጣም ይሄን ሁሉ ነፋፋ ጆሮውን ያን ተጠርቀዋል።
ይሄ በነፋው የሚነፋ ከመሳይ ጋር አማራነትን የሚቃዥ ቅዠታም ልኩን እንደሚያገኝ ማወቅ ካላገኝም እናወራለን። አንዲት ቦታ ላይ ስህተት ብንሳሳት ስንት ሰው ይነክሰናል? አንድ ታንክ ማረከ። ይሄ ባለፈው ታንክ አይማረኩ አንድ ክላሽ ነው የሚማረኩ ያለውን የሻቢያውን ጀነራል ልታሳምኑት ነው በዚህ እና 100,000 ሰው እዛ ቢደረደርም የተናቀ እንደዚህ መሆኑ በጣም ሴፍ ሰው ውሎውን አለመርሳት። ጉዳዩ ይሄ ነው። ጉዳዩ ይሄ ነው። ጉዳዩ ይሄ ነው። ይሄ ነው ጉዳዩ። በቃ ጉዳዩ ይሄ ነው። ይሄን ለማሳካት ሻቢያም የተሰራው ለዚህ ጉዳይ ነው። ተሰራውት ያለን ፕሬዝዳንቱ ነው። ሰው አልሰማ ሲል የሆነን ጠማማ እድሜ ልኩን በጥመት የኖረን ሰው የሚሰማ ሰው ጀነራል ጻድቃን መጥቶ ሲናገር ከስታሊን እና ከጀነራል ጻድቃን ሰዎች ራሳቸውን ነው ቼክ ማድረግ ያለባቸው። ምርመራ ካለም መመርመር አለባቸው። እንደዚህ ሰው ኦኬ ያማው በጣም አመሰግናለሁ ዘላለም። ሰው ለሰው ሰላም ለሰው ዘር ሁሉ እየመሸ ነው። አይ ደግሞ የታመመው ሰውዬ የሱ የበታች በሽተኞችን ማብዛት ነው እንጂ የሚያናድደው ምንም የሱ ብቻውን መታመም ችግር የለው ነበር። የማመሻው ደግሞ ያው ቤት ውስጥ ስለሆነ ነው እንዳልኳችሁ ነው። እኔ መጀመሪያ ላይ ሲጀምር የእውነቴ ነው በቃ የነበሩ የሆኑ አንዳንድ ነገሮች ወደፊት ፑሽ የሚያደርጉ እና የሆነ የገንዘብ ምንጭ ሆነው የተለያዩ አደረጃጀቶች ሌላ ሰው በዝቶ በቀን በ3 ጊዜ መረጃዎች በተገኙ ቁጥር በተለያዩ ቦታ ላይ ያው ለሰዎች ሁሉ በማሰማራት ብዙ መረጃዎችን በየቀኑ የምናቀርብ የሚያድግ ነበር የመሰለኝ። ማለት እውነት የሚወደድ ነው የመሰለኝ። እኔ ዩቲዩብ ላይ መጀመሪያ አሁን የሆነውን መሆኑን ባቅናሩ አልወጣም የእውነቴን ማለት ምክንያቱም በቃ ሰው በግራም በቀኝም ለመጥፋት አይሰራማ። ኢትዮጵያ ውስጥ ቁጭ ብሎ ደግሞ እውነትን መናገር ትንሽ ትልቁ ባገኛቱ ሊያጠፋ የሚሞክር መሆኑን ከራሴ ቤተሰብ ጀምሮ ያው አንነጋገር ዩቲዩብ ከጀመርኩ በኋላ ማለት ነው። ስለዚህ እንዲህ አይነቱን ደግሞ ሰው ያበረታታል። ለውጥ ይምጣ ይላል። ለውጥ እንዲመጣ ራሱን እውቅና ለማግኘትም ተሳታፊ ለማድረግ ለጉዳዩ ወቃሽ ሆኖ ከዳር ቆሞ ምንም ነገር ቢመጣ በሱ ልክ ለመጣና ለማጣጣል የራሱን እንትን ለማለት እንጂ በባለቤትነት እንኳን ለውጥ ለማምጣት የመጣውን ለውጥ ለማወቅም እንኳን አይቀርም። በጣም መጥፎ በሽታ ነው። እኔ ከዛ ከአፄ ዮሐንስ ጀምሮ ከአፄ ቴዎድሮስ አፄ ዮሐንስ እያለ የመጣውን ነገር ሁሉ ስናያቸው የነገስታቱ ታሪክና የህዝቡ ታሪክ እርስ በርሱ የምቀኝነትንና የቅናት መንፈስን ሀገርን አንስቶ ለሆነ አካል ከመስጠት የሚሰጥ መስሎ ጥላት በቀላሉ ገብቶ በስውር ያሻውን እያደረገ የኖረበትን ነገር ነው ያለው። ዛሬም እያንዳንዱ ሰው የሚጮህና የሚለፈልፈው በራሱ ላይ ጥላት እንዲሰለጥንበት እንጂ ራሱን ሆኖ እንኳን ራሱን ክብሩን አስጠብቆ ለመሄድ አይደለም። ከሚናገረው ንግግር ጀምሮ ሁለመናው በስውር ያለው ጥላት እነሱ ያውቁታል። የሚጋለቡ ሰዎች በዛ ጥላት ልክ እንዲሆን ነው እንጂ አንድም ቦታ ላይ ኃላፊነት አይወስድም። የነገሩ ባለቤት እንዲሆኑ ያ ጥላት የማይፈቅድም። እነሱም ዝግጅት የላቸውም።
የፖለቲካ ፓርቲዎች በሙሉ ጥራጊ መሆናቸው ጥራጊ በጣም ጸያፍ ለሀገር ለህዝብ ለሰዎች ነፃነት ቆሜያለሁ ብሎ ሰዎችን በባርነት ያውም እነሱን እያመኑ ሲመጡ እነሱ ግን አሳልፈው ወደ ባሰ መከራ የሚሰዱ የፖለቲካ ፓርቲዎችን ብቻ ነው በእኛ ሀገር ታሪክ ያገኘው። ይሄንን አስተባብላለሁ የሚለኝ የፖለቲካ ፓርቲ ካለ እነዛ እውነቱን የያዙ ሰዎች ወይ ሀገር ጥለው ወጥተዋል፣ ወይ ታስረው ብዙ መከራ ወስደዋል፣ ወይም ሞተዋል። አሁን ያሉት የፖለቲካ የዛ ብዙ ዋጋ የተከፈለበት የፖለቲካ ፓርቲ የተቀመጡ ሰዎች ኢትዮጵያን ለማጓረድ የኢትዮጵያን ህዝብ መቼም ቢሆን ወደማይወጣው መከራ ለመክተት ባገኛት ተስፋ ላይ ሁሉ የነሱን የባርነት ዘመን እያወረሱ ሲቀብሩ የኖሩ ፖለቲከኞች ናቸው። ለዚህ ማረጋገጫው የኢትዮጵያ መንግስት ፎቶ ተነስተሃል ብሎ ያስረ የነበረው የኢትዮጵያ ስርዓተ መንግስት በካቢኔው ውስጥ ምርጫ ያላሸነፉ ሰዎችን በካቢኔው አቅርቦ ለመስራት ሲሞክር ይሄ እውነት ነው ውሸት ኢትዮጵያ ውስጥ ነው አይደለም? ይሄ ነገር አሁን ታይቶ የሚጠፋ ነው ወይስ የሚቀጥል ነው ብሎ እውቅና ከመስጠት ከመቀበል አልጀመርንም። ይባስ ብሎ እዛው ፓርቲ ላይ አብረው የነበሩ ልጆች እንዴት አንተ ትገባለህ? እንዴት አንተ ስራ እንደዚህ ታደርጋለህ? ስትገባ ያንተን ተልኮ ትተህ የዛኛውን ተልኮ የምትቀጥል ከሆነ የኛ ዓላማ ይሄ ነው፣ ከዚህ ዓላማ የተለየ ነገር የምትፈጽም ከሆነ ይሄ ክደት ነው ብሎ አይደለም የሞገቱ ወይም ይሄን ሀገር አይደለም ይሰጡ። ለምን ትገባለህ? ለምን ሰላም መጣ? ለምን በሰላም ተነጋገሩ? እያንዳንዱ አሁን ኢሳያስ የነገራችሁ ኢትዮጵያ ውስጥ ሰላም እንዳይመጣ መነጀስ መረበሽ ነው። ኤርትራ የምትባለው ሀገር እንድትገነጠል ግብጽ የሰራችውና የምታግዘን ለኢትዮጵያ ስራ ለመስጠት ኢትዮጵያን ሰላም ለመንሳት ነው አለ። ይህን በአንደበቱ የሰማ ሰው ከዛ በኋላ ኤርትራ እንደዚህ ሆነ ሻዕቢያ ወደዛ የሚበጀው ምላሹ ላይ መዘጋጀት እንጂ ዓላማውን ከዚህ በላይ ከተናገረ ሰው ምን ያርገኝ? ካወቀ ነው ይሄ ሁሉ ባህር እኮ በየቤት በምን እዚህ አዲስ አበባ በአንድ ሰሞን አይታችሁ ከሆነ ሞሎያ መጥረጊያ የሚዞሩ ትራሶችና ልብሶች ተይዞ ማት ውርር ተብሎ ነበር የሆነው። አሁን ከአንድ ወር ምናምን በፊት ጀምሮ ይመስለኛል ጠፍቷል። አንድ ሽንኩርት የሚያዞር የለም፣ ቆሎ የሚያዞር የለም፣ ቆራሌ የሚል የለም፣ መጥረጊያ እያለ የሚል የለም፣ ምንም የለም። አሁን የሚዞር የለም። አብዛኛው ቸካሩ አዲስ አበባ ዙሪያ ያላችሁ ሸገር ሲቲን ጨምሮ የሉ። አሁንም የኔ ንዴት ለምንድን ነው ካላችሁ ምንም ነገር ቢመጣ በባለቤትነት እንዲመጣ ከማድረግ ጀምሮ የመጣውን እውቅና ከመስጠት ጀምሮ ከመተዋወቅ ጀምሮ ለመጠበቅ ለመጠቀም ይዞ ለመቀጠል የሚያስችል አቋቋም ስለሌለ ተራ ጩኸት፣ ተራ ለቅሶ፣ ተራ ሐሜት፣ ተራ አሉባልታ፣ ተራ አንድ ዳንኤል ክብረት ነው የሆነ ጊዜ ሲናገር የነበረው አንድ ሰውዬ ጸሎት አደረገ። እንደው ፈጣሪ ወይ የምፈልገውን ልስጠኝ ያለ ጸሎት ሲያደርግ ኖርና አንድ ቀን በቃ ተሰምታል፣ ምንድነው የምትፈልገው? የምትፈልገውን ነገር ጠይቅ ይሰጥሃለው ይባላል። ያ ሰው አጋጣሚ አንድ ይቅር ያላለው ሰው ወይም ቂም ያዘበት አንድ ጎረቤቱ እንደዚህ ጓደኛው ነበርና እሱን ለማስታወስ ብሎ የመጣው ኃይል ማለት ነው ወይም መላይካ ላንተ አንድ ነገር ሲሰጥ በምጠይቀው መኪና ከሆነ አንድ መኪና ላንተ ሰጥ ላያከለ ሁለት ነው የምሰጠው፣ ቤት ከሆነ ላንተ አንድ ሰጥ ለሱ ሁለት ነው የምሰጠው ሲለው ምንም ይሁን ምንም ከዜሮ ማግኘት ማለት አሁን የሀብታሙ አይነት ማለት ሰው የሚሰጠው ፈጣሪ ነው። እስኪ እዚህ ያላችሁ ሰዎች ሀብታም ብትሆኑ አሁን ደስ አይለኝ? ምን አለ ሀብታም ብትሆኑ፣ ምን አለ ደስተኛ ብትሆኑ፣ ምን አለ ስኬታማ ብትሆኑ። ተከፋችሁ ብዬ የማወራው ሰውዬ ሲደላችሁ ደግሞ ለምን ብሎ መመኘት ከዚህ በላይ ክፉነት አለ? እና እሱ በማይሰጠው ነገር ላይ የሱ እየተቀማ ለዛ ሰውዬ የሚሰጥ ቢሆን ጀስት ለምን እኔ እያጣሁ ለከሌ ይሰጠዋል ተብሎ ሰው ይናደዳል፣ እኔም እናደዳለሁ። ግን ለአንተም ይሄን እሰጥሃለሁ ለሱም ይሄን እሰጣለሁ ተብሎ ሲባል
ለኔ አንድ እኔ በለመንኩት ለኔ አንድ ያያከለ ደግሞ ሁለት ብሎ ተናደደና አንድ አይንን አጥፏል አሉ ጸሎቱን ልመና ስጠኝ አሳካልኝ ከሚለው ወደ ተወሰደው አንድ አይኔን አጥፋው ምን ነው ሲባል ለዛ አንድ ለኔ ሲሰጥ ለሱ ሁለት ለምትሰጠው ሰውዬ ሁለት አይኑ እንዲጠፋ አለ ሰውዬ። አሁን ያለው ፖለቲካ ዩቲዩብ ላይ ላይክ ባደረገው ጎግል ሊከፍለው፣ ሳብስክራይብ ባደርገው ሰው ሊያየው። እንዲህ አይነት ምቀኝ እኔ ኢትዮጵያ ውስጥ በጣም አሳሳቢ ነገር ወደፊትም ኢትዮጵያ ውስጥ እዚህ ዲጂታል ሚዲያው ላይ ያሉ ሰዎች ሸረኞች ያበዱበት ጽንፍና የሆነ ክንፍ ላይ ለክፋት ክንፍ ላይ የቆሙ ሰዎች ያለ ቀልባቸው ለክፋት የሚተባበሩ አይነት ሆነው ዛሬ ተሰብስበው በቀበሩበት ሙድ ነገ ራሳቸውን እንደሚቀብሩ ሁሉ ነው የማየው። ላይክ ማድረግ ውለታ የሚመስለው ራስን ነው የሚገለጠው። እኔ ጥላቻዬን ለመግለጥ ዲስላይክ አደረኩ፣ ውዴታዬን ለመግለጥ ላይክ አደረኩ። እንደሱ አይነት ወቅት አለ። በተቻለ አቅም ሰው ባለ በሌላ አቅሙ እንደ ሰው በጎ ነገር ያስብ፣ በጎ ነገር ላይ ለመያዝ ይፍጨርጨር። አልሳካለት የራሱ ጉዳይ፣ ግን በጎ አስበን በጎ ለመስራት በጎ ለማድረግ እናቅድ። እንዴት ጥላቻ የኦሮሞማ መንግስት የሆነ ጸያም የከሌ መንግስት ይላል። ያሳፍራል እኮ ሰዎች ብንሆን ማለት ነው። ሰዎች ብንሆን እውነት አሁን ትግራይ ክልልና አማራ ክልል ላይ ያላችሁ ሰው ጤነኞች ብትሆኑ፣ በዚህ ፖለቲካ ውስጥ ያበዳችሁ ቆሻሻ ባትሆኑ፣ እብዶች ባትሆኑ፣ ጤና የጎደላችሁ ባትሆኑ እኮ ቢያንስ ባለፈው አፋርም ሶማሌ ክልልን ቤንሻንጉል ክልልን አይታችሁ የልማት ውድድር ይመጣል። በልማት ከሰዎች ጋር ለመቀራረብ ጥረት አድርጉ። እችን እንኳን ይህን ያህል ወታደር አስመራ፣ ይህን ያህል ሰው ማድረግ፣ መንገድ ዘጋ፣ ፈለጥ፣ ደመሰስ ነው። በየቀኑ የኢትዮጵያ ሕዝብ አክትፍ እያለ ባላችሁበት ለማጥፋት የት ባገኘናችሁ እያለ እየረገማችሁ ዘራችሁን ያጥፈው እያለ ይቀጥላል እንጂ ከእናንተ ጋር የተነካከልና ከእናንተ ጋር እንደ ፎቶ የተነሳ ሰው ቢሆን አይተርፍም። እንደዛ እንዲሆን ነው ያደረገው። የትም ቦታ ላይ ብትሆን ያገኘ የሚያጠፋችሁ እድሜ ብታገኙ እያለ ያጠፋችሁ የተዘጋጀው ኃይል የበደላችሁት ሰው አቅም አግኝቶ እስኪደፈጥጣችሁ ድረስ እንጂ ዘላቂ ነገር ኖሯል። የትም ብትሆኑ ከዚህ ባሻገር ምንም የሚታመጡ ነገር እንደሌለ እወቁት። ይሄ ሀቁ እንደዛ ስለሆነ እዚህ እንትን ያለው ለምሳሌ አንድ ላስነብብ የፈለኩኝ ዛሬ መርሳ ከተማ ላይ ውይይት ነበር። የመርሳ ከተማ ነዋሪዎች ጸረ ሰላም ኃይሎችን ከመንግስት ጎን ቆመው እንደሚታገሉ ነው ያሳወቁት። በሰሜን ወሎ ዞን መርሳ ከተማ ማህበረሰብ ወቅታዊ ሰላምና ጸጥታ ጉዳዮች ላይ የከተማውና የህብሩ ወረዳ አመራሮች በተገኙበት ህዝባዊ ውይይት ተካሂዷል። የውይይት ተሳታፊዎች እንደተናገሩት የመርሳ ከተማ ህዝብ ሰላሙን ጠብቆ ልማቱን እያስከተለ ባለበት ወቅት በጸረ ሰላም ኃይሎችን ሰላም አጥተናል፣ ልማቱን ተደናቅፎብን ቆይተናል እያሉ ሲሆን እነዚህን ጸረ ሰላምና ጸረ አማራ ኃይሎችን ከመንግስት ህግ ማስከበር ተግባር ጎን ተሰልፈን ለመታገል ዝግጁ ነን ሲሉ አስተያየታቸውን ተናግረዋል። ትናንትና እሱን አልን። ዛሬ እነሱ ደግሞ ያው በዚህ መልኩ ውይይት እያደረጉ ነው። መርሳ ላይ ገብተው ነበር ተባሉበት ቦታ ላይ ሌሊት ተነው ጠፉ ሲባል ጭራሽ ተቆጣጠርን እያሉ መምጣታቸው፣ ታንክ ማረክን እያሉ መምጣታቸው፣ እንዴት ታንክ ብቻ? እውነት እስከዛሬ ድረስ የሰበሰባችሁበት ገንዘብ እዛ ገንዘብ የምታዋጡ እና እዛ ብደት ላይ ያላችሁ ሰዎች ዝግጅታችሁ ለዚህ ብቻ ነበር፣ አንድ ታንክ ብቻ። ግን ታንኩ ከየት ነው የተማረከው? በታንክ ተኩስ ገጥመው እነዚህ ሰዎች የባለፈው ጦርነት ሲያቸው አንድ ኦራል ያን ያህል ያስፈነጠዘቻቸው አንድ ኦራል የማረኳቸውን ሰዎች የታረጓቸው ለምን ወደው ለቀቋቸው? እና በዚህ መልኩ ውይይቱ እዛ ቀጥሏል። ለምሳሌ መርሳ ላይ እና ሰው ራሱ አውቋበር ነው የምለውም ለዛ ነው። ሌላው ምንድነው አሁንም እዚህ ዋርላ ዛሬ መስከረም 30 ቀን 2018 ዓ.ም የዋርላ ወረዳ ከተማ ዞን
ዘራፊና ከአውዳሚው ቡድን ነፃ ወጣለች። ለታላቋ የሊቃውንት ምድር የታሪክ ማህደር የቅርስ መገኛ የነጃ ቅዱስ ሚካኤል የአመሬ ዋሻ፣ የኩሌ ዋሻ፣ የጻርቃኔ ዋሻ መገኛ የማዕድኑ ሀገር የአፕሎ ሀገር የመቻቻልና አብሮነት ከተማ ዋላ ወረዳ ኢኮን ከተማ ከዘራፊ ቡድን ነፃ ወጣለች። ይህን ያሉት የሰሜን ወሎ ቅርንጫፍ ብልጽግና ጽሕፈት ቤት ኃላፊ ከድር ሙስጠፋ መሐመድ ናቸው። በአንድ ሰላት ብሏል። ክብር ለጀግናው የኢትዮጵያ መከላከያ ሰራዊታችን፣ ክብር ለአማራ ክልል ጥምር የጸጥታ ኃይሎቻችን፣ ክብር ለፈተናዎች ላልተበገራችሁ የክልሉ አመራሮች ብሏል። ቴዎድሮስ አያሌው ነው ይህንን ያጋራው ማለት ነው። ይህም ቴዲ ሀቅና ሳቅ ላይ መረጃ የሚያጋራ ወንድማችን ነው። በቦታው ላይ ያለውን ሰው አምን ነው የበለጠ ደግሞ ይህን ቢያካትት ብለን ፑሽ ብናደርገው ያመጣል። በኦሮሚያ አካባቢ ላይ አዲስ ምንጭ ላይ ውብሸት ታየን፣ በትግራይ ክልል ላይ ወድ ሻምበል ሶሎዳ ሚዲያን እንዲሁም ደግሞ የማነው አራያ ተስፋ ማርያም የሆነ አዲስ ጉዳይ የሚል ሚዲያ ከፍቶ ነበር። በሆነ ጊዜ ጀምሮ ጠፍቶብኛል። ምናልባት ዘግተውበት ይሆን እንዴ? እንደነዛ አይነት ሰዎችን ብናደርግና ደቡብ አካባቢ ለምሳሌ ደሳለኝ መሀል ሚዲያ አለ። እሱንም ከዛ አንጻር እንዴት አይነት ትኩረት ይሰጣል የሚለውን ሁሉ ትኩረት ሰጥቶ በመዘገብ ለምሳሌ ዛሬ በእቺ አልጥመኝ አለች ደቡብ አካባቢ ላይ የደቡብ ፋኖ መሰረት ብለው የሚወራጩ ባለጌዎች አሉ። ከዛም ባለፈ የመንግስት ሰራተኞችን ደሞዝ መቀማት የሆነ ብሪት ብዙ የሆነ ከሌሎች ጋር ልድረስ ድረስ የሚሉ አመራሮች እና የሆኑ ክፍተቶች እንዳሉ ደቡብ አካባቢ ላይ አይተናል። ባለፈው የሚያሳሰብ ነው። እዛ አካባቢ ላይ ላቀጣጠል ብለው የሚሞክሩ ሰዎች ላይ በትዕግስት ማየት አያስፈልግም ብለን ያልናቸው አሉ። ሌላም ሚዲያ ካለ ንገሩኝ። እኔ በአማራ ክልል ላይ ባለው ቴዎድሮስን ስለማቅ ነው። ከዛ የጌትነት አልማው አለ። እዚህ ጋር 3 በአማራ ክልል ላይ ባለው አሁን ጌትነት አልማው፣ ሀቅና ሳቅ ላይ ቴዎድሮስ አያሌው አለ። በዚህ ጉባኤ ኢትዮጵያ አለ። በኦሮሚያ ክልል ላይ ውብሸት ታየን ብቻ ነው የማውቀው፣ አዲስ ምንጭ። ሌላም ካለ አስተዋውቁን። ጀስት እንደዛ አይነት በጎ ሳቢ ያላቸው ሰዎች ማወቅ አለብን፣ ወደፊት ማምጣት አለብን። ሌላ አዲስ የሚገባም ካለ እንደሱ ብናበዛ አብይን ሚሊዮን አብይ ማድረግ ነው። እውነትን የእውነተኛ ሚዲያዎችን ሚሊዮን ማድረግ ነው፣ ማብዛት ነው። ኢትዮጵያውያንን ሁሉ የሀገራቸው መሪ፣ የሀገራቸው ፕሬዚዳንት፣ የሀገራቸው ጠቅላይ ሚኒስትር ማድረግ ነው እንጂ ስኬት በጥቂት ግለሰቦች ላይ የተጠለጠለ ስኬት ሆኖ አይቀጥልም። ጠቅላይ ሚኒስትሩ የሚፈልጉትም የኢትዮጵያ ጀግኖች የሚፈልጉትም እነሱን የሚመስል ብዙ ጀግና እንዲፈጠር እንጂ ከነሱ ውጭ ወደ ውጭ እነሱ ሲኖሩ የምትኖር ኢትዮጵያ፣ እነሱ ሲሄዱ የምትጠፋ ኢትዮጵያ አድርጎ ማሰብ እኔ በጣም በጽኑ የሚቃወመው ነገር ቢኖር ይሄ። በግለሰቦች ልክ የምትኖር ሀገር አንሰራም፣ ወደፊትም አንሰራም፣ ከዚህ በፊትም አልተሰራም። ህወሓት የሚራገጠው ለዛ ነው። በሱ ቆሻሻ ልክ ሁሉን ነገር አቆሻሻለሁ፣ አበላሽቻለሁ፣ ህጉንም ስርዓቱንም ስልጣኑንም ሆነ ምኑን ነገር ለኢትዮጵያ ውርደትና ጥፋት ለኢትዮጵያውያን ህዝቦች መከራና ስቃይ አድርጌ ሰርቻለሁ፣ ማን ነው ከዛ ሊያወጣኝ የሚችል ብሎ ሲጠቅስ ሲገላበጥ በዚህ ሲረካ በዚህ ራሱ የሰራውን ራሱ አፍርሶ ሲበላ አይተን፣ ራሱን በራሱ ሲቀብር አይተን፣ ራሱ የማያከብረውን ሁሉ ነገር ሌሎች እንዲያከብሩ እያለ ሲያሰቃየን የኖረው ያንን ቆሻሻ ስብስብ በቁሙ እርቃኑን አይተን ይህን አለማመስገን ፈጣሪን አለማመስገን እኔ አይዶን ነው። እንዴት አድርጎ ይፈረደን ፈጣሪ? አብይ በቃ አልፈልግም፣ ይሄ መንግስት በቃ አልፈልግም። ህዝብ በራሱ ሀገር ለሚቀኛው ነው ምን እንደሚያደርግ ይሄን ጥዬ ይሄን ላገኝ ነው የሚል አማራጭ እኮ ያሳይ። በሁሉም ነገር ላይ ጥሎ ለማልቀስ በቃ አልፈልግም ብሎ ቢል ማንም ሊተካ ምን ሊያደርግ ነው? አንድ ደቂቃ ላይ መንግስት የለም ቢባል እርስ በርሳችን ተባልተን እንደምናልቅ አያውቅም ሰው። ሀብት አለኝ ካለም የሀብቱ ዴድ እንደሚሆን ምንም ነገር አለኝ የሚለው ነገር በሙሉ ከመንግስት ጋር የተያያዘ ሁኔታ ብቻ የሚያቆየውና ምናምን እንደሆነ አያውቅም። አለ ተብሎ ያለው ኃይል ላይ ክፍተት ተፈጠረ። ያስተዳደር ችግር አለ፣ ችግሮች አሉ እያልን እኮ የምናወራው መንግስት አለ ተብሎ የለም ቢባል እስከ መጨረሻው ያለማሰብ ብዙ እንዘጭ አለ። በ90 ገዝቶ በ90 መሸጥ ተፉ እንዘጥ የሚል ሰውዬ ነበረ እና አንድ ሰውዬ ያውን ያለው ፖለቲካ አንድ ሰው ጠንቋይ ቤት ትሄዳለች። ያው አሁን ላይ በጣም ብዙ ጠንቋዮችን ያበዛው ሰው በመስራት ሳይሆን የሆነ ሰንካላነት፣ ጥርጣሬ፣ ኑፋቄ ሰው ሲወረው
በሁሉ ነገር ላይ ወደ ኃጢአት ይጣደፋልና ጠንቋዮቹም ይበዛሉ። ፕሮጀክት ነበር ያፈረሰው ደብተራ ከፈጣሪው ጋር የተጣላው ሁሉ ሰዎችን ደግሞ ባልሆነ ነገር ላይ እያንጓለለ ከሚለው ሰውዬ ጀምራችሁ የምታዩ ነው። እንደዛ ያለች ትሄዳለች እና አንዱ ጠንቋይ ቤት ሄዳ ማነሽ አንቺ ከሊት አቤት ከመጀመሪያ ባለች ወንድ ልጅ አለች ነው ወይ ከሞተው ስትል ቢሆንም የዛ የጠንቋዩ ቃል ከሚቀር ማለት ነው። አሁን የመሳይ ቃል ከሚቀር የዚህ በዚህ ልክ የሚያብዱ አቻሜለ ታምሩና ማናቸው ያረጁት ፖለቲከኞች ደግሞ እናንደርጋቸው ጽጌ ምናምን ገዱ ጉዱ ምናምን የነሱ የቅዠት ዓለም ወደኋላ ከሚመጣ ይልቅ ፋኖ 4 ኪሎ ይገባል። እርግጠኛ ናችሁ ግን እንደሱ አይነት ሐሳብ ያላችሁ አሁን ፋኖ ቤተ መንግስት ይገባል የምትሉ ሰዎች እስኪ አስቡት። እውነታችሁን ይገባል? ውሸታሞች ናቸው። እንዲገባም አትፈልጉለት። እሱን ጎበዝ እያላችሁ ዘው ወይ እንዲገልና እንዲሞት የምታደርጉ ምቀኞች ናችሁ። አውቃችኋል። ማንንም ቢሆን አሁን ተሰልፋችሁ ተባይ ሆናችሁ ሸኔ ፋኖ እያላችሁ የምታውቁ ሰዎች በጣም ቆሻሾች ናችሁ። እድሜ ልካችሁን የሰዎችን ደም የምትመጡ ፖለቲከኞች በቁማችሁ ያረጣችሁ ሰው አላምጦ መጣል ብቻ የተወው አብራችሁ የሚልከሰከስ እንጂ የእናንተ ዋጋ እድሜ ልካችሁን የሰውን ህልም የምታቀጭቱ ሀገርን የምታዋርዱ ወራዶች ናችሁ። የኢትዮጵያ ፖለቲከኛ ነው የምትሉ በተለይ ኦሮሚያ ክልል ላይ ይህንን ጽንፍ ላይ ቆማችሁ ዛሬ ድረስ እርቃናችሁን ሄዳችሁ አማራ ክልል ላይ ይህንን ጥፋት የምታቀጣጥሉ ህወሓት የደብረ ጽዮን ክንፍ ላይ የማይድነው ህወሓት ሲሞት ሲቀበር ብቻ ፍጻሜው የሚረጋግጠው የደብረ ጽዮንና የሞንጀሪኖ ህወሓት ከሻዕቢያ የእንጀራ አባቱ ጋር ቀብር ብቻ ፈውሳችሁ የሆናችሁ ሰዎች ሲያለቅሱ ብቻ ነው የምትደሰቱት። ሰዎች ሲያለቅሱ፣ ሰዎች ሲፈናቀሉ፣ ሰዎች ሲራቡ ለጎተሬዝ ደብረ ጽዮን ደብዳቤ ጻፈ። እንዴት ይጽፋል? ለምን ይጽፋል? ለምን ጎተሬዝ እዚያ የሚቀበሉ ተቀብሎታል? በምን መካኒዝም? ከደብረ ጽዮንና ከሞተ ህወሓት ጋር በተያያዘ ዓለም ላይ ያሉ እዚህኛ ሀገር ያሉ ዲፕሎማቶች ለታደሰ ወረደ 8 የቃል ኪዳን ሰነድ ላይ የተቀመጡ 8 መርሆች 8 ቃል ኪዳኖች የተቀመጡበትን አይናቸው እያየ አብይ በጣም ከባድ ዛሬ ሲጮሁ ሲንጣጡ መስማት የነበረብን ከአብይ ይልቅ ከሌላው ይልቅ እነዛ ዛፊታቸው ላይ 8 መርሆችን አስፈጽማለሁ ብሎ ታደሰ ወረዳ ሲፈርም እያዩ ነበር። ለምን ዝም አሉ? ፍርደ ገምድል፣ ፍትህ አልባነት፣ ሁሉ ነገር ሲያወሩትና ሲያወሩልን የኖሩት ነገር በሙሉ ውሸትና በተቃራኒው አጭበርባሪዎች እንደሆኑ የሚያሳዩ። ለምን መግለጫ አላወጡም? አባሪዎች ናቸው፣ ታማኞች ናቸው። ምስክር ሆነው ለምን አላቀረቡ? ራሱ ገርፎ ራሱ እየጮኸ ይህን መግለጫ ጻፈ ያናደረገ የሚባለው ማንን አስቦ ነው? ግብጽ ዛና የምትቀላምደው ማንን ብላ ነው? ያለምን ገመና ስለምታውቅ ነው። የባለጌዎች ፍርድ ቤት ስላለ ነው። በዲሞክራሲ ስም ሀገራት ስለሚፈርሱ ስለምታውቅ ነው። ውሸት ተደጋግሞ ከተነገረ ለውሸት የሚፈርድ ውሸታም ዳኛ በዓለም ላይ እንዳለ ስለምታውቅ ነው። ህወሓት አበክሮ እሱ የሰራውን ቆሻሻ ነገሩን ገልብጦ ለሌሎች እየሰጠ የሚለፈልፈው ከሱ የባሰ ያን እየሰሙ የሚፈዱ ነውረኛ ሰዎች መድረኩን ስለያዙትና በዛ ስለተከተለ ነው። አይቻልም። ኢትዮጵያን ማሸነፍ አይቻልም እንጂ የሚጮሁት ለዛ ነው። ምክንያቱም አንድ በግ ምንድነው ላቷን በጌታ የተማመነች በግ ላቷን ከውጭ ታሳድራለች ይባላል። ውሸት እየተለመነ የኔ ውሸታም፣ የኔ ጌታ፣ የኔ አጭበርባሪ ዶላር ልስጥህና ውሸቱን እውነት ነው ብለን መስክር።
ሆድህን ለመሙላት ለፍልፍ የሚባል ሎቢስት የሚቀጠርበት ዓለም ላይ ተቀምጦ ሰው ሁሉም ነገር የሚሸጥ የሚለወጥ በዚህ ልክ ፍርድ የረከሰበት ዓለም ላይ ተቀምጦ ሰው ፍትህ ላግኝ ጥራውን ገሰሰ ከሌለ የለም ያለውን ብቻ ወሰድኩ። የአማራ ህዝብ ሀብትና ንብረት በማውደም የሚመለስ ጥያቄ የለም። በትናንትናው ዕለት ጽንፈኛው ኃይል የጅጋ ከተማ አስተዳደር ተቋማትና የከተማውን ሙሉ መረጃ በሙሉ ማውደሙን የጅጋ ከተማ አስተዳደር ገልጿል። የጅጋ ከተማ አስተዳደር ምክትል ከንቲባ አቶ አስራቱ ደሳለኝ እንደገለጹት ጥፋት ዋና መገለጫ የሆነው ጽንፈኛው ኃይል የጅጋ ከተማ አስተዳደር ተቋማትና ሙሉ መረጃዎች ቤንዚን አርከፍክፎ በሳት ማውደሙን ገልጿል። እና ፋኖ ምናምን ስትባሉ አንደኛ ፋኖ የጀግኖች ስም ነው። በዚህ ስም መጥቶ የረከሰ ስራ መተግበር የዛ ቡድን የላኩት ኃይሎች የሰጡት ተልዕኮ ማውደም ነው። ያለ በየቀኑ በቁሙ መግደል። እዚህ ላይ ነው ኢንቨስት የምታደርጉት ጀግኖች። ከአማራ ክልል ተወልዳችሁ እዛ ጋር ኢንቨስት የምታደርጉ ቴሌቶን የምታዘጋጁ ሰዎች ይሄው ያንን ህዝብ በቁሙ እንዲሰቃይ እንዲጓረድ፣ በባዶ እግሩም ቢሆን በሰላም ወጥቶ እንዳይገባ፣ በስቃዩ የታደለው ልጅ ለእናት ለአባቱ ጫማ ይገዛል፣ ልብስ ይገዛል፣ መንገድ ይሰራል፣ ከዓለም ጋር ለመገናኘት የሚያስችሉ ስልጣኔዎችን ይወስዳል። እዛ አማራ ክልል ላይ የተወለዳችሁ የኔ እህት ወንድሞች ደግሞ የእናንተ ዶላር ያንን ህዝብ ለማገዳደል ያንን ህዝብ ለማዋረድ ልጆቹን በቁማቸው ከዚህ ዓለም ወደኋላ ተጎትተው ብዙ ርቀት እንዲርቁ ደንቁረው እንዲቀሩ ወይ ገዳይ ወይ ሟች ሆነው እንዲቀጥሉ ነው የእናንተ ገንዘብ ነው። የእናንተ ምሁርነት፣ የእናንተ የፖለቲካ ታጋይነት፣ የእናንተ እስካሁን ሁሉ ድርጊት ዛሬም የምታደርጉት ይሄ ነው። ንብረት ማውደም፣ ሴቶችን መድፈር። ከዛም መከላከያ እንዳደረገ ማን ነው በሩን የከፈተው? መከላከያ ምንም ነገር ቢያደርግ በር ከፍቶ የሰጠው ማን ነው? ትውልድ ወደ ኋላ ቀረ። አታፉም። በጣም የተረገማችሁ ናችሁ። በዚህ ትለምናላችሁ። እንዲህ አይነት የሰው ደም ትመጣላችሁ። በዚህ ስቃይ፣ በዚህ ህዝብ መከራ ያደለው ሰው ዘመን ያደርግ። የእናንተ ስልጡንነት፣ የእናንተ ውጭ ሀገር መኖር፣ የእናንተ ምሁርነት፣ የእናንተ ነፃ አውጪ ሆኖ ፖለቲከኛ መሆን ግን ይሄው ያንን ህዝብ በቤቱ እንዲሞት ያደርጋል። ዘመቻ ይሻ ብላችሁ ድራማ ስትሰሩ፣ ደምቢዶሎ ብላችሁ የሰራችሁትን ድራማ ሁሉ ውሰዱት። ያን ሁሉ ቆሻሻ ነገር ስታረጉ ስታወሩ ኖራችሁ አዲስ አበባ አልገባለ ብላችሁ ተነስታችሁ ይሄው ዛሬ ከቤቱ ቤተክርስቲያን አይሄድ። እንኳን ደስ አላችሁ የአማራ ክልል ተወላጆች፣ ህዝባችሁን በቁሙ አሰቃያችሁት። ሰዎች እናት አባቶቻችሁ ከዛ የተወለዳችሁበት የአካባቢው ህብረተሰብ እንደ በግ እየታገተ የወያላ መጫወቻ ሆኖላችኋል። የሻቢያ መጫወቻ፣ የህወሓት መቀለጃ ሆኖላችኋል። እንኳን ደስ አላችሁ ምሁራን፣ በአሜሪካ በአውሮፓ ያላችሁ ጀግኖች እንኳን ደስ ያላችሁ። አማራ ክልልን አኮራችሁ። ምን ነው እያደረጋችሁ ያላችሁ? ይሄ ነው አትኩኝ እንደፈለት ይላሉ። በጣም የጀግንነትና አትኩኝ አይነት ሳቅባችሁ በደንብ አትኩኝ ባል ያሉ ለዘና ሰው እጃቸው የሚሰጡት አትኩኝ አይነት እንዴት ለከ ጊዜ ይወላላችሁ ቃሉ ራሱ አትላችሁ። አትሊስት ጀግንነቱ ባይኖር አይደለ መላሱ አለ አታችሁ እንደ ፋኖ አትኩኝ እንደፈለት ይላሉ። በጣም የጀግንነትና አትኩኝ አይነት በደንብ ነው። ይሄ ናችሁ ሸቃላዮች። ሀገራችሁን ለማፍረስ በየሄዳችሁበት የእናንተን ርኩሰት የምትፈጥሩና የምትኖሩ አንድ ቦታ ላይ ተሰብስባችሁ አንድ ሰው ከመንገድ ላይ ያላነሳችሁ ሰዎችን ግን ወደ ጎዳናና ወደ ስቃይ የምትወስዱ ናችሁ። በተለይ አማራ ክልል አካባቢ ከደጀን እስከ መተማ ሁመራ፣ ከዚህ ከሰሜን ሸዋ እስከ ራያ ድረስ ያላችሁትን በአጠቃላይ ያየሁት ይሄ ነው። እንኳን ደስ አላችሁ። ከ500,000 በላይ ህዝብ ከኦሮሚያ ክልል ተፈናቅለው በተለያዩ ቦታ ላይ ያሉ ለእነሱ 1 ሜትር ኬንዳ አትገዙም። ደረጃ ሀብተወልድ እንኳን ደስ አለ።
ወንድም አገኝ እንኳን ደስ አለ። ጴጥሮስ ጲላጦስ እዛ ማን ነው የሚባል ያ ሽማግሌው ሰውዬ እንኳን ደስ አላችሁ። ይህን እንዳትረሱት። የዛ ህዝብ መከራ እንኳን እናንተን የሚያኖርን ሀገር እግዚአብሔር ማት እንደሚያወርድበት እንዳትረሱት። የእናንተ ምሁርነት አሳፋሪ የደም ነጋዴዎች እንደሆናችሁ ይህንን አማራ ክልል ተወለድኩ የሚልን ሁሉ በተለይ በዚህ ጉዳይ ላይ አቀጣጣይ ሆኖ ሄደው አቀጣጣይ ሆኖ ገዱ ጉዱን ስፖንሰር እያደረገ የዚህ ህዝብ መከራ እንዳይቆም በወልቃይት በራያ እያለ ሲያባለው የኖረና በቅማንት በከሚሴ ከዛ በሽናሻ እያለ ሲያባለው ያንን ህዝብ ሲያዋርደው የኖረው ያ መከራ እንዳያበቃለት ዛሬም ተሰብስቦ የዛንን ህዝብ መከራ የምታራዝሙ ሰዎችን ሌላም ሰው ቢሆን ይሄን ሊነግራችሁ ይገባል። ያ ሰው ነው ኦሮሚያ አካባቢ ያለ፣ ደቡብ አካባቢ፣ ሐረር፣ ድሬዳዋ፣ ሶማሌ ክልል፣ አፋር የትኛውም ቦታ ላይ ያለ ሰው ሊነግራችሁ ይገባል። ሊያነጉራችሁ ይገባል። ስራችሁን ሊገልጥላችሁ ይገባል። ራሱን ከእናንተ ማጽዳትን ማራቅም ስላለበት የእናንተ ሀብት የእናንተ ምናምን የሰራው ይሄ ነው። አድማ ብተናውም ሆነ ሌላው ስራውን እየሰራ ነው። ክልሉን ይሻገራል። ግን ያ ክልል ለዚህ ደረጃ እንዲደርስና ይሄም እንዳያበቃ የሚሰሩ ሰዎች ደግሞ በዛው በስራችሁ በክብራችሁ መገለጥ ስላለባችሁ እንጂ እስከዛው እስከ ቆሻሻችሁ መታወቅና መነገር ስላለባችሁ እንጂ ሌላ የሚቀየር ነገር ኖሮ አይደለም። እሱን የማረጋገጥ ስለምችል ማለት ነው። ለማንኛውም ምንድነው የሚለው እንግዲህ የፍየሉን ሙክትም እንዲታረድ ተፈቅዷል የሚል ነበር። ሽማግሌውን የፍየሉን ሙክት እንዲታረድ ከፈቀድን በኋላ በሻዕቢያ አውድማ ላይ የሚወቃው ይወቃል፣ የሱዳንና የኢትዮጵያ ድንበርም መደረግ ያለበት ነገር እንዲደረግ ሳይመሽ ድንበሩን ለመጠበቅ የሚደረገው ዝግጅት ይቀጥላል የሚልና ሌላ ሁነቶች አሉ። የኢትዮጵያ ድል እንደሚቀጥል እርግጠኛ ሆነን ነው የምናወራው። የሚያዘገየው ምን የሚለው ላይሆን ነገር ጀስት ማያሸንፋችሁ ሰው ሲጋጋጥና ሲላላት እንትን ይላል። ዛሬ ላይ ሰዎች ያስተውሉ። ከማንኛውም ነገር ላይ ሰብዕናን የሚያጓድል ተግባር አይፈጽሙም። ከዛ ውጭ የሚቀየር ነገር የለም። ማንም ይባል ምንም እውነታውን ከዚህ በላይ እንሄድም ከተባለ መዘርዘር ይቻላል። አሰብን ብቻ ወደቡን ማግኘት ወደ ባህር በር ማግኘትን ብቻ አይደለም። ከዛም ባሻገር የሚገዱ ሁኔታዎች አሉ። ለዛ ዝግጆች እንሁን። ባለንበት አብሮን ካለ ሰው ጋር እንዋደድ፣ አብረን እንቁም። ስኬት የሚጀምረው አብሮን ካለ ሰው ጋር ስለሆነ እይታችን፣ አመለካከታችን ይስተካከል። ከዛ ባሻገር የሚቀየር ነገር የለም። ምንም ተቆጣጠር፣ ምንም በል፣ ምንም ነገር እንደሌለ አይነው ተኩሶ ፎቶ ተነስቶ ድምጽ ቀርጾ መሄድ ምናምን ይሄንን የሚል ሰው ካለ በርቱ፣ የሚያብደውም ይበድ። ኢትዮጵያ ግን ትሻገራለች። ጀግናው መከላከያ ሰራዊቱም እዚህ አይደለም ጉዳዩ፣ እሱ ያውቃል ምን መስራት እንዳለበት። የኢትዮጵያ ልጆች ምን መስራት እንዳለባቸው፣ ምን መስራት እንዳለብን እናውቃለን። የሚሰራላት፣ የሚደክምላት፣ ዋጋ የሚከፍላት፣ የሚመራት ኢትዮጵያን ይዞ ይቀጥላል። አጠፋታለሁ ያለ ድምጥማጡ ይጠፋል። እንኳን እናንተ በምላሳችሁና በወዳችሁ የምትጋለቡ ቆሻሾች ይቅርና ዶላር ኒውክሌር ያለው ቢሆን ኢትዮጵያን አይችላትም። ኢትዮጵያን አይችላትም። ለኢትዮጵያ የሚሰሩ የታደሉ ናቸው። ኢትዮጵያን የሚጠብቁ፣ ለኢትዮጵያ የሚታዘዙ፣ ኢትዮጵያዊ ሆነው የተፈጠሩ፣ ኢትዮጵያዊ ወኔ ሰብዕናቸው ሙሉ የሆነ ሀቅን የሚኖሩና ለሀቅ የሚሰሩ ሁሉ የታደሉ የተመረጡ እንጂ ማንም ለከስከስ እድል አያገኝም። ኢትዮጵያዊነት ትልቅ ሚስጥር አለው። እሱም ነገር ተነገ ወዲያ አብረን ናቸው። ማንም ቢሸሽ የሚጠጋባትና ብዙ ተስፋ ያላት ምድር ናት ኢትዮጵያ። ያንን ነው የማውቀው። በዛ ማር ነው የምሰራው። ድል እንደማደርግም እርግጠኛ ነኝ። ዛሬ ይሄን ቃል ያሉ ነገ እኔን ተቹ እንድስተካከል አድርጋችሁ ካልተስተካከልኩ ጥላችሁኝ ሂዱ። የእናንተ ዋጋ መተመን ያለበት እኔን ከማስተካከል ጀምሮ፣ እኔን ከማንሳት ጀምሮ ከፍታችሁን ማረጋገጥ እንጂ ጭራሽ ወድቄም ይጃችሁ እንዲወድቅ መፍቀድ የለባችሁ። ያ ነው ኢትዮጵያ። እሱን ነው እዚህ ቤት የምናወራው። ማንም ኢትዮጵያን እንጃ ቃላት ያሳንሳል።
ለማንኛውም አብራችሁ ስለነበራችሁ አመሰግናለሁ። ተባረኩ። መልካም ሰንበት። ኢትዮጵያ ታበጽሕ እግዚአብሔር። የኢትዮጵያ ድል ይቀጥላል። ሁሉም በስራው ይከበራል ወይም በስራው ይቀበራል ማለት ነው። ሻዕቢያን ያው ሁሉም ይቀጥላል። ዞሮ ዞሮ ኢትዮጵያ አሸንፋለች። ቀድመን የተናገርነው ነው። የሚቀጥለው ምንም አታስቡ። ጦርነቱ ምንም የለም። ከዛ በፊት ጨርሰነዋል ማለት ነው። መልካም ጊዜ